ትዳር ፈላጊ ነኝ ብላችሁ ነው ኮሜንት ላይ የምትጽፉት። ትዳር ፈላጊ ነኝ ብላችሁ ኮሜንት ላይ ሂዊ ድሮን ትዳር ፈልገሽ ነው ነይ እንዴት ነሽ አቡዬ? ሰላም ነው እንዴት ነው? እግዚአብሔር ይመስገን ሰላም ብያለሁላችሁ። አለን አለን። ይሄ እኮ አዲስ አካውንቴ ነው። በዚህ አካውንት እኮ መተሻታቂን ታውቂዋለሽ? ያኛው አካውንት ነው አላውቀውም። አሁን ነው ያየሁት። ኦኬ ኦ ትልቁ አካውንቴ ተዘግቶብኝ የለ? ኦኬ አሁን ነው ያየሁት። አይገርምም? ታንፍ እንዳጋጣሚ መጣችልኝ። እንዴት ነሽ? ትዳር ፈልጌ ነበር አቡዬ። ለቪዲዮ ይገኛል ቪዲዮ? አዎ ቪዲዮ ታበሪና መስፈርትሽን ትላለሽ። እሺ እሺ ካክሎ እሺ እሺ ከላይ ያለሽ ከላይ አሁን የገባው ቪዲዮ አብሩ። አኒ ጋብዥኝ ከምትሏት ፎሎ አድርጓት። ፎሎ ስታድርጓት ትጋብዛቸዋለች። ወዲያው እንደገቡ ቪዲዮ ካላበሩ ንቀሏቸው። እሺ ሞዴሬተሮች ትዳር ፈላጊ ብለው ገብተው ቪዲዮ ካላበሩ ወዲያው ንቅል አድርጓቸው። ህጉ ያ ነው። እሺ አሁን መስፈርቱን መመዝገብ ጀምራለሁኝ። እሺ እሺ ሂዊ እንኳን ደህና መጣሽ። መጀመሪያ መስፈርትሽ ምንድን ነው? ለአንቺ ባል የሚሆነው መሆን የሚችለው ወንድ ምን ምን ያሟላ ነው? መስፈርቱን ንገሪን። እሺ እድሜው ከ30 እስከ 40 እድሜው ከ30 እስከ 40 የሆነ እሺ እሺ ስራ ቁመቱ ረዘም ያለ ቁመት ረዘም ያለ ለምሳሌ ሜትር ከ80 ይመችሻል? ሜትር ከ80 ከ85 እንዴት ስንት? እሺ ከሜትር ቁመት ሜትር ከ80 እሺ ሜትር 80 ያ እሺ ስራ ባይኖረው ችግር የለውም። ታኖራለሽ? ኖ እኔ ስራ የሌለው ሰው አልወድም። ስራ ይኑረው። ወሳኙማ ስራ ነው። ስራ ይኑረው። ስራ ያለው እሺ ከለር አሜሪካ ሚኖር እሺ ከለር ጸይም ሃይማኖቱ ኦርቶዶክስ የሆነ እሺ ሌላስ? ሌላ ምንም በቃ ሌላ እሺ ባህሪው ያገባ አግብቶ የፈታ ልጅ ያለው ምናምን ችግር የለብሽም? ችግር የለውም። አግብቶ ቢፈታም ብቻ ግን ጨቅጫቃው እንዳሉት ኦኬ። እና አግብቶ የፈታም ቢሆን ልጆች ቢኖሩት ችግር የለብሽም ማለቴ ታሳድጊያለሽ? አሳድጋለሁ። እንጀራ እናት ሆናለሁ። ኦኬ ችግር በጣም ጥሩ። እንደዚህ አይነት ሴት ነው የሚፈልጉት አብዛኞቹ ሴቶች። አግብቶ የፈታ አንፈልግም፣ የወለደ አግብቶ የፈታም ቢሆን የወለደ ግን አንፈልግም፣ የሰው ልጅ አናሳድግም ይላሉ። እሺ ጨቅጨቃ ጭቅጭቅ የማይጨቃጨቅ አግብቶ ቢፈታም ችግር የለብኝም፣ ልጆች ቢኖሩትም ችግር የለብኝም። ኦኬ ይሄንን መስፈርት የምታሟላ ሰው እኔ ብለክ ጻፍ፣ እናስገባሃለን። እዛ ቪዲዮ ታበራለህ። መስፈርቷ ሂዊ እድሜው ከ30 እስከ 40 ያልበለጠ፣ ቁመቱ ሜትር ከ80 ድረስ፣ ስራ ያለው፣ አሜሪካን የሚኖር፣ ጸይም፣ ኦርቶዶክስ እምነት ያለው፣ የማይጨቃጨቅ፣ አግብቶ የፈታም ቢሆን ልጆችም ቢኖሩት ምንም ችግር የለብኝም። ይህንን መስፈርት የምታሟላ እኔ ብለህ ጻፍ፣ እኔ አሟላለሁ በል። ኢንቫይት እናደርግሃለን። ገብታ ቪዲዮ ታበራለህ። አሜሪካ የሚኖር መብቱ ነው እኮ አንድ ሰው የፈለገውን መምረጥ። ይህንን መስፈርት የሚያሟላ ሰው እኔ ይበል። ይኸው እኔ ብሏል። መላኩ ነው የሚለው
ቤቲ ኢንቫይት ስታደርገው መላኩ የሚል መሰለኝ። ዋን ባይ ዋን ነው የምናስተናግደው። ቆይ እሺ፣ ይሄንን መስፈርት የምታሟላ አካል ካለ ከአሜሪካን የምትኖር ጸይም የሆንክ ቁመትክ ሜትር ከ80 የሚሆን ከዛ እስከ ሜትር ከ80 የሚሆን እምነትክ ኦርቶዶክስ የሆንክና የማትጨቃጨቅ ወደ አሜሪካ ግን ያሉት በጣም ጨቅጫቃ ናቸው። ባይዘወይ ለዛ ነው የማይጨቃጨቅ ያልሽው አይደል? በጣም ጨቅጫቆች ናቸው። ወደዛ ግድም ኑሮን መሰለኝ ቢል መሰለኝ ጨቅጫቃ ያደረጋቸው። ሶፊ የሆነ ሰው ኢንቫይት አድርጋለሁ። ኔትወርኳቸው ነው። እሷ የት ነች? እሷ ቤሩት። እኔ ቤሩት ነኝ። እሷ ቤሩት ናት። ያው ከተግባባችሁ ትወስዳታለህ ማለት ነው። ግን አሜሪካ ለምን ፈለግሽ? እንዲወስድሽ ነው? አይደለም፣ እዛ ቢኖር ጥሩ ነው። ለክፉም ለደጉም ኢትዮጵያን መኖር እንችላለን። ግን እዛ ቢኖር ጥሩ ነው ብዬ አስባለሁ። ማለት ለመተጋገዝ ጥሩ ነው። ቢልም ሲመጣ ምንም ሲል ኦኬ። ከሱ ገንዘብ ትፈልጊያለሽ አንቺ? ፍቅሩ ነው ዋናው፣ ፍቅሩ ነው። ኦኬ። ለምን መሰለሽ ገንዘብ አሁን በጣም ገንዘብ የሚፈልጉ ሴቶች በዝተዋል እና ወንዶቹን ባነዋል። ኦልሬዲ ገንዘብ አይሰጡም። እሺ፣ ይሄንን መስፈርት የሚያሟላ ቆይ አንድ ሰው ኢንቫይት አድርገዋል። ያው የቤሩት ነገር ታውቃላችሁ፣ ኔትወርኩ እየያዛት ነው። ወሎ ገራገሩ ቪዲዮ አብራ። ወይ ኔትወርኳ ነቀላት። ተመልሰሽ ትገቢያለሽ፣ እናስገባሻለን ሂዊ። እሺ፣ ወሎ ገራገሩ ቪዲዮ አብሪ ወይም አብራ። 1 2 3 4 5 አለቀ። ቤተሰብ አንድ ሞዴሬተር ስታንድ ባይ ሆኖ መጠበቅ አለበት። 5 ስንቅል የሚያደርግ ማለት ነው። እሺ፣ ስታንድ ባይ አንድ ሞዴሬተር ንቅል ቶሎ ብላችሁ። እሺ፣ ለምን እነሱ ቁጭ ስላሉ ብቻ ፎሎ የሚደረገው እየመሰላቸው ነው። ፎሎ ከፈለጋችሁ ላይቫችሁን ክፈቱና አቅማችሁን አሳዩ። ህዝቡን አስቁት፣ አዝናኙት። ራሱ ፎሎ ያደርጋችኋል እንጂ ዝም ብሎ ሰው ቤት ገዝት ላይ ገብታችሁ ሚዩት አድርጋችሁ ስለተቀመጣችሁ ያለ ምንም ጥቅም ምንም የማትጠቅሙ ከሆነ ህዝቡን ለምን ፎሎ ያደርጋችኋል? የማትጠቅሙት። አሁን ሪምን ፎሎ ሲያደርጉ ንጹህ ወርቅ ለማግኘት ነው፣ ወርቅ ለመልበስ ነው። ሃኒ ፋሽንን ፎሎ ሲያደርጉ በአንድ ቦርሳ ለመልበስ ነው። እስቲ ሌትስ ጎ ፋሚሊ ሰላምታት። እሺ አቡኔንም ዳሪኝ። ፈቲን ኢንቫይት አድርጓት እንደገባሽ። ቪዲዮ ሲሪየስ ነው። እኔ ቀልድ እየቀለድኩ አይደለም። የምር ትዳር ፈላጊዎች ግቡ፣ ቪዲዮ አብሩ፣ ቀጥታ መስፈርታችሁን ተናገሩ። ጽፋለሁ መስፈርታችሁን። የትዳር አጋራችሁ ይመጣል። አለቀ። አይታችኋል አይደል? ጣሊያን ያለችዋ ይኸው የትዳር እህል ውሃዋን አግኝታ አገኘው ጣፋንታይ ሀቢባ ቤት ገብቼ ብላ ዘፈነች። አላያችኋትም? ዘፈኗን አይቼ ኮመንት ላይ እንዳለ ሀቡ ቤት ገብቼ ጣፋንታይን አገኘው እያሉ ኮመንቱ። ሶፋኒት ነው ሶፊያ ስሟ፣ ጣሊያን የምትኖረው ድንግሏ እሷ። ይኸው እኔ ከዳርኳት በኋላ በደስታ እየዘፈነች ነው። ሰላም ቪዲዮ አብሪ። 1 2 3 4 5 እየበራ ነው። ቆይ ባት እየበራ ነው። ወይኔ መልሻት እያበራ ነበረ። የመብራት ምልክት ታይቶኝ ነበረ እና ኦልሬዲ አብርታ ነበር። መልሻት። ሰላም ነው ስሟ። እሺ ግቡ ቤተሰብ። አይቻታለሁ አብረታ። አዎ እኔም አይቻታለሁ አብርታለች። ቀይ ሻሽ ነገር አስራለች። ድንቅል ብርቅ በሆነበት ዘመን እኮ ትዳር እናፈላልጋለን የሚል ስቲከር አድርጊልን። እሺ እሱን አደርጋለሁ። ግን ዛሬ ጣው ከወጣ በኋላ ነው ከእሁድና ሮብ ከዚህ በኋላ
ትዳር አገናኝ ብዬ ጽፋለሁ። አቡዬ አፎጥቶኝ ነው አይ ነው ይሄ ብዬ ኔትወርክሽ እንደሆነ ገብቶኛል። ቤሩት ኔትወርክ አስቸጋሪ እንደሆነ አውቃለሁ። እሺ ቤተሰብ እንቀጥላለን። ሰላምዬ ቪዲዮ አብሪ። የሰላም ተራ ነው። ከዛ መስፈርትሽን ተናገሪ፣ ምን አይነት ባለቤት እንዲኖርሽ እንደምትፈልጊ። ኦኬ አቡዬ ሰላም ይብዛልሽ። ማሪ ሰላም ነው አለሁልሽ። እንዴት ነሽ? አለንማ። እሺ ሰላም ቆይ አንዴ። ይሄ የሂዊ ነው። ይሄ የሂዊ መስፈርት ነው። እንደዚህ ያሰምርበትና እዚህ ጋር የሰላምን መስፈርት። ሰላም እኔ እኮ በጣም እስክሪብቶና ደብተር እንደምጨርስ ታውቃላችሁ። ሁሉን ነገር ስለምጽፍ ቤተሰብ እዩትማ። እስክሪብቶ ጨርሼ የት እንደተደረሰ እንደ ትምህርት ቤት እስክሪብቶ ይዘጋል አታሳይ ይባላለሁ። እሺ ሰላምዬ ምን አይነት ባለቤት ነው የምትፈልጊው? ከእድሜውን ጀምር። እድሜ እስከ 30 ከ35 ከ30 እስከ 35። እሺ ቁመቱስ? ቁመቱ አጭር አይሆን ችግር የለውም፣ ብዙም አጭር አይሆን፣ መካከለኛ ቁመት መካከለኛ። ኦኬ መካከለኛ። እሺ ስራ? መንግስት ሰራተኛ ያልሆነ ኦኬ። የራሱ የግል ስራ ያለው ነጋዴ፣ የግል ስራ ያለው አዎ፣ ነጋዴም ቢሆን ምንም ቢሆን ብቻ ግን በግሉ የሚሰራ። እሺ የት ይኖር? የሚኖርበት ሀገር ውጭም ቢሆን ኢትዮጵያም ቢሆን ችግር የለም፣ ግን ውጭ ሀገር መኖር እንፈልጋለን። አንቺ ውጭ ሀገር ነው መኖር የምትፈልጊው? ወደ አውሮፓ፣ አሜሪካ? አንቺ የት ነሽ ማሬ? እኔ አረብ ሀገር ነኝ ያለሁት። ስለዚህ ከአግብቶሽ ከአረብ ሀገር ወደ አውሮፓ እንዲወስድሽ ነው የምትፈልጊው? አውሮፓ የሚኖር። እሺ ከለሩስ? ቀይ፣ ጸይም፣ ጥቁር? ጸይም ወንድ ትወዳላችሁ እሳ ሁላችሁ? እኔም ባሌ ጸይም ነው። እሺ እምነት? ፕሮቴስታንት። ኦኬ ፕሮቴስታንት የሆነ። እሺ አግብቶ የፈታ ቢሆን ልጆች ቢኖሩት ምንም ችግር የለብሽም? ትዳር አብሮ ካለ ትዳር እሱ ፈቶ ተፋቶ ያለ ከሆነ ችግር የለም። ልጆች ቢኖሩትስ? ይኖረው ችግር የለም። የሱ ልጅ የኔ ልጅ ነው። ዋው አንቺ በጣም መልካም ሰው ነሽ። በእውነት የሱ ልጆች ማለት የኔ ልጆች ናቸው ስቲ ምን ያህል ጥሩ ልብ እንዳለሽ ማሳያ ነው። አንቺን ያገኘ የታደለ ነው። በእውነት እንዳታመልጣችሁ እቺ ልጅ ልጆች ራሱ ቢኖርክ አንተ ከሌላ የወለድካቸው ልጆች የሱ ልጆች ማለት የኔ ልጆች ናቸው አለች። እይ መልካምነት፣ እይ ደግነት። እሺ የሰላም መስፈርት እድሜ ከ30 እስከ 35፣ ቁመቱ መካከለኛ የሆነ የግል ስራ ያለው። አስረግጣ የምትናገረው የመንግስት ተቀጣሪ እንዳይሆን የግል ስራ ያለው የራሱ ስራ ያለው አውሮፓ የሚኖር እና ጸይም ከለር፣ ፕሮቴስታንት የሆነ እምነቱ፣ አግብቶ የፈታም ቢሆን ልጆችን ቢኖሩት ምንም ችግር የለብኝም ብላለች። ይህንን መስፈርት የምታሟላ እኔ በልና እናስገባሃለን። የሂዊ መስፈርት ደግሞ ሂዊ እዛ ጋር በትንሹ ያለችው ቀይዋ እሷ ሂዊ ትባላለች። የእሷ መስፈርት እድሜ ከ30 እስከ 40፣ ቁመቱ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም፣ በእምነቱ ኦርቶዶክስ የሆነ የማይጨቃጨቅ ሰው እናም አግብቶ የፈታም ልጆችን ቢኖሩት ምንም ችግር የለብኝም ብላለች። ስለዚህ እነዚህን መስፈርቶች የምታሟላ የትዳር ፈላጊ ካለ እኔ አለው ይሄን አሟላለሁ በል ና ሌትስ ጎ እኔ በል እናስገባለን። ትዳር ፈላጊ ሀቡ ወንዶቹ። እሺ የወንድ ትዳር ፈላጊ ኦኬ፣ የወንዶቹንም ማስገቢልን። ኦኬ የወንድ ትዳር ፈላጊ በቀደም ሚስት ያልተገኘላቸው ዲጄ ጃም እና
ድሬ ከካናዳ ዲጄ ጃም ከጀርመን 2 ወንዶች አሉ ትዳር በቀደም ፈልጌ ያላገኘሁላቸው መስፈርታቸውን ያላሟሉ ኦሬዲ እዚህ ጋር ተጽፏል የነሱ መስፈርት እኮ ማአቡሽ ድሬ አው እኔ እያሉ ነው ቤተሰብ አስገቡ ከወንዶች ትዳር ፈላጊ 2 ቦታ አለ ከወንዶች ትዳር ፈላጊ አስገቡ እንደገባችሁ ቪዲዮ ካላበራችሁ ትነቀላላችሁ እሺ ወንድሜ ቪዲዮ አብራ ከዛ መስፈርትህን ትነግረኛለህ ቪዲዮ ለማብራት ምኑን ነበር ሀቡዬ ምናክ ቆይ እኔ ኢንቫይት አደርግሃለሁ እኔ ኢንቫይት ሳደርግ ይሄው እኔ ኢንቫይት አደረኩ ተርን ኦን የሚለውን ንካው ሲመጣልህ እሺ ስክሪንክ ላይ የመጣውን ተርን ኦን አልከው 1000 ፎሎ ካልሞላክ አይሆንም እና ያው መጣልክ እኮ you can wait ምንድነው የሚለኝ you can invite other man on another ምንድነው ፋሚሊ አይታየኝም ምን ነበረ ምንድነው መስቁት ነው ያልገባኝ ልሳቅለኝም ነገር ምንድነው የሆነ ዕቃ ነገር ሲያሳይ በርሜል ነገር ነው ያየነው አይደል እኮ ምንድነው ያለው ግን አልሰማሁትም ቤተሰብ ደግሞ ዝም ብለው ይስቃሉ ሳይገባን ይሄኛው ዶክተር ሀቢባን ፎሎ አድርጓት የኔ ሰከንድ አካውንት ነው ቤተሰብ ይሄ ቢዘጋ በዛ እንገናኛለን ፎሎ አድርጉት የኔን አካውንት ዶክተር ሀቢባ ሚለውን አካውንት እየተዘጋብኝ ስለሆነ እንደዚህ ባካፕ አስቀምጣለሁ ለአደጋ ጊዜ ኤሊያስን አስገቡት ኤሊያስ የሚለው ፍላወር የሚልከው ትዳር ፈላጊ ነው አቤል ቪዲዮ አብራ ላኪልኝ እስኪ ለኔምሽ መሆን አይችልም ያንተ ማብራት አይችልም 1000 ፎሎ አልሞላም አቤልን አታስገቡት በቀደምም እንደዚህ ገብቶ ቪዲዮ አላበራም ቪዲዮ ማያበራ ሰው አታስገቡት አሁን ኦሬዲ ይዛችሁታል አይደል ስሙን አታስገቡት እሺ ወንድሜ እንኳን ደህና መጣክ ደህና ቆያችሁ አለን እሺ ሃኒን ለምንድን ነው የምትነቅሏት አትንቀሏት ሃኒን ኦኬ እሺ ወንድሜ ምንድነው መስፈርትክ ምንም መስፈርቴ ሙስሊም የሆነች እሺ ሙስሊም እሺ እድሜዋ እድሜ እስከ 30 ከ25 እስከ 30 ኦኬ እሺ ከለሯ ጸይም ቀይ ጥቁር ፈጣሪ የሰጣትን ብቻ ፈጣሪ ነው የምፈራተው ችግር የለውም ከለር ምንም ችግር የለብክም ከለሯ እሺ ቁመቷስ ችግር የለውም ሜትር ከ70 ከ60 እንዴ ለሴት እኮ ሜትር ከ70 በጣም ረጅም ነው 50 አርጊላት ይመጣል እንዴ አው እኔው ሜትር ከ55 ነኝ ሜትር ከ70 በጣም ረጅም ነው ለሴት ኬት ታመጣለች አይደል ጎል ተጫዋች አረኳት በጣም ረዘመች ሜትር ከ70 ለሴት እሺ ያንተ በጣም ደስ ይላል ምንም መልኳ ምንም ችግር የለብኝም ብለሃል እድሜዋ ከ25 ከ30 ሃይማኖቷ ሙስሊም ብቻ ይሁን መልኳ ችግር የለብክም መልክ ችግር የለውም መልክ አብሮ አይኑር ጎበዝ የሆነ ሳለ አንተ በጣም ሙድ ገብቶሃል አብሮ የሚኖረው ባህሪው ነው ስለዚህ ባህሪዋን ነው ትኩረት ማድረግ ያለባችሁ አያችሁ ባህሪዋ የተወለወለ ጠመንጃ ይሁን እንጂ ሌላው ችግር የለውም አያችሁ በቃ መልክ አብሮ አይኖርም መልክ ታጥቦ አይጠጣም እናንተ ፎከስ የምታደርጉት መልክ ትላላችሁ መልኳ ምንም ይሁን ፈጣሪዋን ብቻ ትፍራ ጸባይ ብቻ ይኖራት አብሮ የሚኖረው ከጸባይ ጋር ነው ስላችሁ አትሰሙ እሺ ሎኬሽኗ የት የምትኖር ችግር የለውም ኢትዮጵያ ውስጥ ብቻ ትሁን ኦኬ አንተ ኢትዮጵያ ውስጥ ነው የምትኖረው አዎ ኦኬ ኢትዮጵያ ውስጥ የምትኖር ሀገር ቤት የምትኖር እሺ ሀገር ቤት የምትኖሪ ምንም መስፈርት የለውም ታድለሻል ሀገር ቤት የምትኖሪ እድሜሽ ከ25 እስከ 30 የሆነ መልክሽ ምንም ይምሰል ጸባይ ብቻ ይኖርሽ ለኤልያስ አህመድ ነጊቢ ፈራ ካገኛችሁልኝ
እኔ ሌላ የምፈልገው ነገር የለም። ፈጣሪዋን ብቻ አናናለው እያለች ነው። በጣም በጣም እድለኛ ነሽ። ምንም አይነት መስፈርት የለውም። በቃ ኢትዮጵያ ውስጥ ኑሪ። መስፈርቱ ኢትዮጵያ ውስጥ የምትኖር እድሜዋ ከ25 እስከ 30 የሆነ ሃይማኖቷ ሙስሊም የሆነ በቃ እና ጸባይ ብቻ ይኖራት። ጸባይ እኮ ነው የጠፋው ችግሩ። መልክማ እድሜ ለቱርክ መልክማ እድሜ ለቱርክ ትሰራለች። ሼፕ ነው ትሰራለች። አፍንጫ ነው ትሰራለች። ጥርስ ነው ትሰራለች። መልክ ሙሉ እየተሰራ ነው። እድሜ ለቱርክ ያልተነካካውን ብቻ ሪሉን የሆነ ኦሪጂናሏን ያልተነካካች ሲል ሌላ ነገር አይደለም ጋይስ፣ ኦሪጂናል ለማለት ነው። ምንም አይነት ነገር ሰርጀሪ ያልተደረገች የሀገር ይሄ ሁሉ ሰው አንድ ቁጥር እየጻፈ ነው። አስገቡ ቤተሰብ ሌትስ ጎ። ኢማን እኔ ብላለች፣ ሃናን እኔ ብላለች። የሚያስገባት አታ ነው። ኢንቫይት አድርጉ ሞዴሬተሮች ፕሊስ አስገቧቸው። ታች ያሉት ሞዴሬተር ይዘዋል እኮ እንትና ሞዴሬተሮች ፕሊስ አስገቡ እባካችሁ። 146 ሰው እኔ እያለ የአንድ ቁጥር እየጻፈ ነው። ሰው ማግባትና ህይወትን ማቅለል ይፈልጋል። ኑሮ ለብቻ ከብዶታል ሰው ማይመከርም። እትሚ ቪዲዮ አብሪ እንደገባችሁ ቪዲዮ ማብራት ነው 5 እስከምቆጥር፣ ካለበለዚያ ሞዴሬተሮች ይነቅሏችኋል። 1 2 3 ኧረ ቀድማ ሄዳለች። ኦኬ እሺ። ኔትወርኳ ራሱ እሺ። እኔ ቻርጅ እየሰጠው ነበር ለስልክ ያላየው። ሌትስ ጎ። ለሰላም የሰላምንም መስፈርት እንዳትረሱ ቤተሰብ። ለሰላም መስፈርቷ ሂዊ ቤሩት ስለሆነች ኔትወርክ በጣም እያስቸገራት እየነቀላት ነው። የሰላም መስፈርት ከ30 እስከ 35 ቀይ የለበሰችው ናት ሰላም። ከ30 እስከ 35 ነው መስፈርቷ። መካከለኛ ቁመት ያለው የግል ስራ የሚሰራ ያልተቀጠረ ተቀጣሪ ያልሆነ አውሮፓ የሚኖር ጸይም የሆነ እምነቱ ፕሮቴስታንት የሆነ ነው የምትፈልገው ሰላም። ይህን የምታሟላ ካለ ካለው በል እሺ። እና ናይጂያ ስምሽ ከባድ ነው ማሬ። ስታምሪ ማሻአላ በጣም ነው የምታምሪው። እንዴት ነሽ? የምንድን ነው ሄደች? ምን ነቀላት? ታምሬልሽ ብዬ አሳፈርኳት። አፈረች፣ ተሽኮረመመች። እሺ ኤንኬኤስ ቪዲዮ አብሪ ማሬ። 1 2 3 4 5 ሰው። እሺ ቤቲ ግን አትሆኝም። ለራስሽ ፈልገሽ ነው ቤቲ? እሺ ሌትስ ጎ። ለራሳችሁ ፈልጋችሁ ከሆነ እንደገባችሁ ቪዲዮ አብሩ። ለሁለታቸው መስፈርቱን የምታሟሉ ከሆነ ደግሞ ለኤልያስ እና ለሰላም የሰላምን መስፈርቶች አንብቤላችኋለሁ። የኤልያስ ምንም መስፈርት የለውም። ሙስሊም ብቻ ትሁን፣ ጸባይ ብቻ ይኖራት፣ ኢትዮጵያ ውስጥ ብቻ ትኑር፣ መልኳ ምንም ችግር የለብኝም ብሏል። ስለዚህ ጸባይ ያለሽ ኢትዮጵያ ውስጥ የምትኖሪ ትዳር ፈላጊ ዌልካም። ትንሽ ጠብቂያቸው፣ ቶሎ አታስወጫቸው። እንዴ ምን የማን ጎፈር ያበጥራሉ ቪዲዮ ለማብራት? ቶሎ ማስወጣቸው ቪዲዮ ካላበሩ እኔ ጊዜ የለኝማ። እኔ ሲሪየስ ነኝ፣ እየቀለድኩ አይደለም። ስሙኒ አለው እያለች ነው ቤተሰብ። ስሙኒ የድሮን ፋሚሊ። አንቺ ኢትዮጵያ ውስጥ ነው እንዴ የምትኖሪው? ስሙኒ ኤዲማን ቪዲዮ አብራ ወንድሜ። ሰላም ሰላም፣ ሀቡዬ እንዴት ነሽ? እኔ ውድ አለሁልህ ወንድሜ። ቪዲዮ አብራ። ደህና ነሽ? አበራለሁ። አንድ ደቂቃ አበራለሁ። ጠብቂኝ፣ አንድ 5 ደቂቃ። እሺ ቆይ ጠብቁ። ሱፍ ምናምን እየቀየርኩ ነው። ምን እየቀየርኩ ነው? አንዴ በሱፍ ልታማልላቸው ነው ሴቶቹን? እና ሀቡዬ ፍክት ብዬ ነው የምመጣው። ዱባይ ነው የምኖረው፣ እንዳትፈሪ። እሺ ችግር የለም። እሺ ሰዓዳ ቪዲዮ አብሪ።
ኧረ እንደሱ አንተ ታዲያ 5 ቆጥሬ ያስወጣሻለሁ። ሳሚ 1 2 3 4 5 ቻው። እሺ ሀቡ መስፈርቱ እስቲ ሮጠብኝ። ኮመንቱ በጣም ይሮጣል። እንዴት ብዬ ልይ? እሺ ተረኛ ለኤልያስ ኢትዮጵያ ውስጥ የምትኖሪ ካለሽ ትዳር ፈላጊ የሚፈልገው ሙስሊም የሆነች ጸባይ ያላት ብቻ። መልክ ቁመት ምናምን አላለም። ሴክሲ ቆንጆ ገለመሌ አላለም። የሆነችውን ቱን ብቻ ጸባይ ይኑራት። እኔ የምኖረው ከጸባዩ ጋር ነው እንጂ ከመልኳ ጋር አይደለም። ጸባይ ያላት ትዳር የምትፈልግ ሴት ነው ብሏል። ጸባይ ያለሽ ትዳር የምትፈልጊ ኢትዮጵያ ውስጥ የምትኖሪ ሴት ኤልያስ አለልሽ። ነይ ግቢ። ኤዲማን ደቂቃ እያለቀ ነው። ቪዲዮ ሳታበራ ይሄ ሁሉ ሰዓት ምንድን ነው? እሺ ተረኛ ሂዊ ለራሷ ነው፣ ለኤልያስ አይደለም። ሰላም ለሰላም ለኤልያስ ለሂዊ ነው። አሁን እየፈለግን ያለነው የትዳር አጋር መስፈርታቸውን እደግምላችኋለሁኝ። አሁን ለገባችሁ 6300 ሰዎች አላችሁ እዚህ ውስጥ ትዳር የምትፈልጉ። ሂዊ ከላይ ያለችው የምትፈልገው የትዳር አጋር እድሜው ከ30 እስከ 40 የሆነ ቁመቱ ከሜትር እስከ ሜትር ከ80 የሆነ አሜሪካን ሀገር የሚኖር ስራ ያለው ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለብኝም ብላለች። ይሄ የሂዊ መስፈርት ነው። ይህንን መስፈርት የምታሟላ ካለክ እኔ አለው በል። ቴንክ ዩ። ሁለተኛ የሰላም መስፈርት። የሰላም መስፈርት እድሜው ከ30 እስከ 35 የሆነ መካከለኛ ቁመት ያለው የግል ስራ የሚሰራ ተቀጣሪ ያልሆነ ወደ አውሮፓ የሚኖር ጸይም ፕሮቴስታንት እምነት ተከታይ የሆነ የሰላም መስፈርት ነው። የሰላምን መስፈርት የምታሟላ ካለቅ አለሁ ስትል ሞዴሬተሮች ኢንቫይት ያደርጉሃል። ሞዴሬተሮች ፕሊዝ ፎከስ ኦን ኮመንት ሴክሽን አለሁ ሲሉ ኢንቫይት እንድታደርጓቸው መስፈርቱን የሚያሟላ ሰው። ሶስተኛ ኤልያስ ነው። የኤልያስ መስፈርት ሙስሊም የሆነች እድሜዋ ከ25 እስከ 30 የሆነ ኢትዮጵያ ውስጥ የምትኖር ጸባይ ያላት በቃ እቺ ናት የሱ መስፈርት። ኦኬ እሺ። ኤዲማን ልነቅልክ ነው ከይቅርታ ጋር። አሎ ሁለተኛ ጊዜ እድሉ ላታገኝ። ሱፌን ልልበስ ብሎ ሄዶ ቀረ። ቻው። እሺ ሀያት ቪዲዮ አብሬ ሀያት ወየ እንዴት ነሽ? ሰላም ነው አለሁልሽ ማሬ። ሀያት የት ነው የምትኖሪው? እኔ ያለሁት ባህሬን አረብ ሀገር። ውይ እሱ ኢትዮጵያ ውስጥ የምትኖር ነበር ኤልያስ የሚፈልገው። ኧረ ኢትዮጵያ አይደለሁም እኔ። አንቺ ለኤልያስ አይደለም የገባሽው፣ ለራስሽ ነው የገባሽው። እኔ ለራሴ ነው የገባሁት። ኦኬ እሺ፣ መስፈርትሽን ንገሪኝ ሀያት። ምን አይነት እድሜ? ሙስሊም የሆነ እሺ፣ አንደኛ ሙስሊም የሆነ እሺ። እድሜው ከ30 እስከ 40 እድሜው ከ30 እስከ 40 የሆነ እሺ። ስራ የራሱ ስራ ያለው የግል ስራ የራሱ የግል ስራ ያለው እሺ። ሱዲ ባይሆን ደስ ይለኛል። የሱዲ ወንዶች አልወድም፣ አይታመኑም። ትክክል። ሳውዲ ማይኖር እሺ፣ ሳውዲ ማይኖር የሳውዲ ወንዶችማ እናቴ በየቤቱ ነው አንዳንድ ያላቸው፣ በየኢጃዛ ቤቱ አንዳንድ ቅምጥ አላቸው። አይታመኑም እነሱ። ዱባይም እንደዛ ነው መቼም። የሳውዲውማ እንደየ ኑሮ ርካሽ ስለሆነ ቀለላቸው። ገባሽ አይደል? ለዛ እኮ ነው ሳውዲ ኑሮ ርካሽ ነው፣ ለዛ ነው የቀለላቸው። እሺ ሳውዲ ማይኖር ሙስሊም የሆነ እድሜው ከ30 እስከ 40 የግል ስራ ያለው እሺ። አግብቶ የፈታ ቢሆን ልጆች ቢኖሩት ችግር የለብሽም? ችግር የለብኝም። ኦኬ። አብዛኛው ወንዶች የተቸገሩት ነገር
አግብተው ፈተው ከዛ ልጆቻቸውን የሚያሳድግላቸው ያጣሉ። ያ ነው ችግራቸው። እግዚአብሔርን ቢፈራ ብቻ አላህ የሚፈራ ብቻ ይሁን እንጂ ችግር የለብኝም። እና ቤተሰብ የሚያከብር እኔንም የሚያከብር ቁመቱን አላልሽም? ቁመት መካከለኛ። እሺ ከለር ቀይ ቢሆን ደስ ይለኛል። ቀይ ኦኬ። በጣም ጥሩ። የሀያት መስፈርት እድሜው ከ30 እስከ 40 የሆነ የግል ስራ ያለው ተቀጣሪ ያልሆነ ማለት ነው። በሳውዲ አረቢያ የማይኖር አደራ፣ ይህን አስምሩበት። የሳውዲ ወንድ አትፈልግም እሷ። እና ሙስሊም የሆነ አግብቶ የፈታም ቢሆን ልጆችም ቢኖሩት ችግር የለባትም። ቁመቱ መካከለኛ፣ ከለሩ ቀይ ቢሆን ትመርጣለች። ቀይ ካልተገኘ ግን ጸይምም ቢሆን ችግር የለባትም ማለት። እሺ። እና የእነዚህን 4 መስፈርቶች የምታሟሉ እኔ በሉ እናስገባቸዋለን። ሞዴሬተሮች ያስገቧቸዋል። እኔ ይህንን መስፈርት አሟላለሁ የሚል ወንድ ካለ ይምጣ። ኢትዮጵያ ቢኖር ችግር የለብሽም። አንቺ ከባህሬን ትገቢያለሽ ወደ ኢትዮጵያ ማለት በቅርቡም ባይሆን አውገባለሁ። ታማኝ ብቻ ይሁን ጠብቀዋለሁ። ታማኝ፣ ዋናው ነገር ታማኝነቱ ላይ ይሰመርበት። ዋናው ፖይንቱ ይኸው ልጻፍ። እና 5 ወቅት የሚሰግድ በቃ ለእግዚአብሔር ታማኝ የሆነ ሰው እግዚአብሔር የሚፈራ ታማኝና ፈጣሪውን የሚፈራ ብቻ ይሁን። ታማኝና የሚያከብርልኝ ፈጣሪውን የሚፈራ ቤተሰቤን የሚያከብርልኝ ይህንን የሚያሟላለ ካለ እኔ አለው በሉ እና የገባ ሰው አለ። ቪዲዮ አብሪ። ምንድነው የገባ ወንድ ነበረ ግን ቪዲዮ አላበራም። ነቀሉት። ሞዴሬተሮቼ ጥይት ናችሁ። ጥይት እናቴ ትሙት። በቃ ጣጣጣ አየር ላይ ያስገባሉ። ቪዲዮ ካላበሩ ወዲያው ነቀል። ጎበዞች እናንተ ጥይት ናችሁ፣ ትለያላችሁ። ሌትስ ጎ። የአቢባ ቤተሰቦች ይለያሉ። እናቴ ትሙት ትለያላችሁ። ያገኙም ተኩሶ ይገላሉ። ሰው እንዴ ጦር ናቸው። ጥይት አየር ላይ ላጥ አስገቡት። ወዲያው 5 ቆጠሩ። ቪዲዮ አላበራም። ንቅል አድርገው አስወጡት። እሺ ከዱ አለው እያለች ነው ለኤልያስ። ከዱን አስገቡለት ለኤልያስ። ከዱ ኢትዮጵያ ውስጥ ነው የምትኖረው። በጣም ጸባይኛ ናት። እሱ የመልክ ጉዳይ ችግር የለበትም። መልክ ችግር የለብኝም ብሏል እሱ። ሀያት የምነቀላት ለምን ነቀላችኋት? ወረፋ እየጠበቀች እኮ ነው። ለኤልያስን ያለው ተቀደምሽ። ከዱ ቀደመችሽ ማሬ። ወይ ሁለታችሁም ገብታችሁ ይምረጥ እሱ። ዳዱዬ እሺ ቪዲዮ አብሬ ከዱ 1 2 3 4 5 ከዱ ልትነቀኝ ነው። ቪዲዮ አብሬ ቻው። አበራች። ውይ መልሷት። አብርታ ነበረ። መንቀል ላይ ፍጥነት ጎበዞች። እናቴትም እርክት ነው የሚያደርጉኝ ንቅል ሲያደርጉ። እሺ እኔንም ዳሪኝ ሀቡዬ። እሺ ቆይ መጀመሪያ ለሶስታቸው ይገኝላቸው። 3ቱን ልዳር ከዛ ድርሻለሁ። እርግማኗ ናቸው የሚያሆኗት ልጅ አስገቢያት። ከዱን ሳቋት ይታለች። ከዱ 1 ቁጥር ጻፊ፣ የሆነ ነገር ጻፊ። ዛሬ ማን ነው ቀኑ? ዜድዬ ዛሬ እሮብ ነው። የትዳር አገናኝ ፕሮግራማችን ሮብና እሁድ ነው ማሬ። ሮብና እሁድ ትዳር እናገናኛለን። አንቀልድም፣ ሲሪየስ ነን። የሚጨማለቅ ካለ ገብቶ ቪዲዮ ማያበራ ካለ እንነቅላለን፣ እንቦልካለን። ዊ አር ሲሪየስ፣ ዊ አር ናት ጆኪንግ። ኦኬ ሲሪየስ። ስፖንሰሮች አሉን። አም ናት ጆኪንግ፣ እየቀለድኩኝ አይደለም። ስትፈልጉ ሳቁ፣ ስትፈልጉ አልቅሱ። ስፖንሰሮች አሉ እዚህ ቤት ተዋውቀው ለቁም ነገር የደረሱ ለትዳር የደረሱ ሰዎችን ሰርጋቸውን የሚችል ስፖንሰሮች አሉኝ። ያው ያዙኝ እኔን። እናንተ ለቁም ነገር በቅታችሁ ለሰርግ በቅታችሁ እኔ ሰርጋችሁን ስፖንሰሩን ካላመጣውላችሁ ያዙኝ። ቃል የገቡልኝ ስፖንሰሮች አሉ። የሬስቶራንት ባለቤቶች፣ የሆቴል ባለቤቶች ቃል ገብተውልኛል። በዛው ለነሱ ማስታወቂያ ይሆናል።
ገባችሁ? ያ እሺ። ከአውሮፓ መግባት ይቻላል። ከአውሮፓ ከአሜሪካ ካላችሁ ሂዊ ከአሜሪካ ነው የምትፈልገው። ሰላም ከአውሮፓ ነው የምትፈልገው። እስካሁን ከአረብ ሀገር እፈልጋለሁ ያለ የለም ማለት የአረብ ሀገር ባል አይ ዶንት ኖ ዋይ። እንደውም ሀያት ከባህሬን አስረግጣ የነገረችን የሳውዲ ባል አልፈልግም ነው ያለችው። የሳውዲዎቹ አይታመኑም። ኢንቫይት አድርጎ አንድ ቁጥር የሚጽፉትን ኢንቫይት አድርጎ። አይ አንድ ቁጥር አይቻልም። እኔ ያለው የሚሉትን እኔ ብለው የሚሉትን እኔ ያለው የሚሉትን ኢንቫይት አድርጉ ሞዴሬተሮች። ያው አሁን ቤትዬ አንድ ሰው ኢንቫይት አድርጋለች። እኔ ያለው የሚሉ ትተዋወቃላችሁ፣ እርስ በርስ ትግባባላችሁ። ያላስማማችሁ ነገር ካለ ትለያዩና ትመለሱና ሀቢባ አልተሳካም ሌላ ሰው አጣብሽን ትላላችሁ። ሌላ አጣብሳችኋለሁ፣ ያንንም ትሞክራላችሁ። ካልተሳካ ከተሳካ ሰርጋችሁን እኛ ስፖንሰር እናደርጋለን። አለቀ። ሲምፕል እኮ ነው ነገሩ። እስኪ አንድ ሰው አግኝታችኋል ስፖንሰር የሚያደርጋችሁ ሰርጋችሁን? ሰው እኮ የሰርግ ወጪ ፈርቶ እኮ ነው የማይጋባው። ሁሉም እኮ ትዳር ይፈልጋል። ሁሉም እኮ የህይወት አጋር ይፈልጋል። አብሮት የሚበላ፣ አብሮት የሚጠጣ፣ አብሮት የሚተኛ፣ አብሮት ፊልም የሚያይ በቃ ጓደኛ አኗኗሪ ይፈልጋል። ሁሉም ሰው ህይወት ለብቻ በጣም ያስጠላል። ግን ሰው የሰርጉን ወጪ ፈርቶ ነው። የሰርጋችሁን ወጪ እኔ ስፖንሰር አለኝ ተባላችሁ። ታዲያ ምንድን ነው የሚያስፈራችሁ ለማግባት? ህይወት አጭር ናት። አግቡና ከብቸኝነት ተላቀቁ። ብቸኝነት በጣም የሚያስጠላ ነገር ነው። አግብታችሁ ህይወታችሁን ከምትወዱት ሰው ጋር አጣጥሙ። ህይወት ባል ወይንም ሚስት ህይወት ማጣፈጫ ቅመም ናት። እኔ ልንገራችሁ፣ እኔ ባለትዳር ነኝ። ህይወት በጣም የጣፈጠችኝ ካገባው በኋላ ነው። በቃ ባሌ ህይወቴን አጣፍጦልኛል። ስለዚህ ባል የህይወት ማጣፈጫ ቅመም ነው። ባል እያገባችሁ ህይወታችሁን አጣፍጦ። ሳሚያ ቪዲዮ አብሬ ዘይኒ አራዳ ማግባት ትፈልጊያለሽ? ቪዲዮ ግዴታ ነው። ቪዲዮ ታበሪያለሽ። እኔ እያሉ ነው። ፕሊዝ ሞዴሬተሮች ኢንቫይት አድርጓቸው። ቤትዬ ብቻ ናት ኢንቫይት ሳታረግ ማየው። ሶፊዬ እና መስዬ የት ሄዳችሁ? ኖ ሀገር ልቀይር እንዴ ካሉ ነው። ኦኬ ከኢትዮጵያ ስለሆን አራሉ ኢትዮጵያ ውስጥ አይ አትቀይር። ኢትዮጵያ ውስጥም አሉ። ይኸው ለምሳሌ ሳዲ ከኢትዮጵያ ናት መሰለኝ። ሳዲ ቪዲዮ ከአሜሪካ ለእኔም ፈልጊልኝ። ሁሉም ከአሜሪካ ነው እንደሚፈልገው። ምን ሆናችኋል? ይኸው ከኢትዮጵያ ኢሊያስን የመሰለ ቆንጆ ወንድ ያው መልክ ማያይ ጸባይ ብቻ ይኑራት ያለ አለላችሁ። ሁሉም አግብቶ ከኢትዮጵያ መውጣት ነው የሚፈልገው። ታውቃለህ? አሜሪካ፣ አውሮፓ ይላል። ሳዲ ቪዲዮ የሰው ሀገር ጅን መጥፎ ነው ያቸው። የሰው ሀገር ጂኒ መጥፎ ነው። ይኸው የሀገራችሁ ኢትዮጵያ አለላችሁ፣ አግቡት። ሀገር ምርት ይሻላል ብለን ነው። ግን ኤልያስ ሳልጠይቅህ ስራ አለክ አይደል? ሚስትህን ማስተዳደር ትችላለህ። ዋናው ስራ ይኑርክ። ስራ አለኝ እንዳታስቢ። ስራ ወንድ ልጅ አስተዳዳሪ ነው። ወንድ ልጅ ፈላጭ ቆራጭ ነው። አስተዳዳሪ ነው የቤቱ። ከሴት ልጅ አደራ። ታዲያ አግብተህ ወደ አረብ ሀገር እንዳትልካት ሰሊና። ቪዲዮሽን አብሪ። እዛ ያለ አረብ ሀገር አይደለም ቤትዬ ቪዲዮ ሳያበሩ እነሱን በትልቁ አታርጊ ማሪ። እጋብዛለሁ ብላ ነው መሰለኝ ቪዲዮ። ሰሊና ቪዲዮ አብሪ። ንቃሏት ሰሊናን። ቪዲዮ አላበራችም። እሺ እሺ። እኔ እያሉ ነው። ይኸው እኔ የሚሉትን ኢንቫይት አድርጉ። እኔ ያለው ሀቡዬ ነይ። እሺ ባለትዳሮች አይቻልም። መስዬ እንዴት ነሽ ውዴ? መሲ ታዳጊዋ አንቺ አገባሽ? ማንን ከማን ሊያዝ? ያ ሁሉ ሰው ነው እያለ
ለእኔም ሀቡዬ እሺ ቆይ ኢንቫይት ላረግሽ ነው። ሩጠብኛ እኔ ማናችሁን ሊያዝ ሁሉም ምን እያለ ነው? ሁሉም ማግባት ይፈልጋል። የውሻ አንድ እድለኛ ስብ ያለው እንደገባሽ ቪዲዮ አብሪ ካልጻፍሽ ትነቀያለሽ። ለእኔም ከአውሮፓና ከአሜሪካ በቃ አለቀ። ከኢትዮጵያ ነው አሁን ከኢትዮጵያ እስኪ ኢትዮጵያ ውስጥ ያሉ ወንዶች ማን ያግባቸው? ሁላችሁም ከአውሮፓ ከአሜሪካ ካላችሁ ኢትዮጵያ ውስጥ ያሉ ወንዶች ማን ያግባቸው? ወይስ እነሱ ትዳር ለማግኘት ይሰደዱ እንዴ? ይሄ ልጅ ኤልያስ አያሳዝናችሁም? ኢትዮጵያ ውስጥ ስለሆነ እኮ ነው ሚስት ያጣው። ኧረ እኔ አላሳዝን። ወንድ ልጅ እና ጠገራ እያደረ ዋጋ ይጨምራል። በሊ ነገር ይልኝ። አዎ እኮ ወንድ ልጅ እያደረ ዋጋው ይጨምራል። አታውቁም? ኤልያስ ወንድ ልጅ እና ምንድን ነው እያደረ ዋጋው ይጨምራል ያልከው? ወንድ ልጅ እና ጠገራ እያደረ ዋጋ ይጨምራል። ጠገራ ጊዜ አዎ፣ ጠገራ ምንድን ነው? ጠገራ ማለት ድሮ የሚቀበር ብር ታውቂያለሽ? ጠገራ ብር ይባል ነበር። ኦኬ ኤምኤስ ቪዲዮ አብሪ 1 2 3 እሰይ ጎበዞች። ሌላ ለምንድን ነው ከኢትዮጵያ ትዳር የማትፈልጉት? ለምንድን ነው እንዳለ መስፈርታችሁ ከአውሮፓ ከአሜሪካ የሚሆነው? እንትን ነው ጸብ ፍለጋ ነው፣ ነገር ፍለጋ ነው። ኤልያስ ልጅ አለክ? ትማርጊያው እና ለመጀመሪያ ንገረኛ። ስለ ራስህ ሳትነግረኝ ነው እንዴ ዝም ብዬ ምድር? ቆይና ቪዲዮ ክናብራና አግብተህ የፈታክነክ ልጅ አለክ? አዎ። ቤትክን ፈትሽ ለምን አወቁ? ቤትክን ሄደው ጎርጉሮ ቪዲዮዎችክን አይተው ነው የመጡት? ምን አውቃለሁ። ገብተው አዩ እንዴ? ገብተው አይተው ነው። በጣም የምወደው 2 ልጆች አሉ። አላገባሽ ነይ ግቢ ልትያለሽ መስዬ። ቆይ ኤልያስ ቤትክን ፈትሸው ቪዲዮዎችክን አይተው ነው? አየክ 400 ምናምን ሰው ፎሎ ያደረገክ ዝም ብሎ አይደለም። ሄደው ቤትክን ፈትሸው ቪዲዮክን አይተው መተው ልጅ አለው አሉኝ። ይኸው አንድ ነገር ልንገርሽ። እሺ እምወድሽ እኔ አልዋሽሁም እኮ ያለውን ነገር አወራሁሽ። ጥያቄ አሁን አልጠየቅሽኝም። ያልጠየቅሽኝን ጥያቄ አልገረፍሽኝም። እሺ ጥሩ። ይሄ እኔ ነኝ ጠይቅሽ። 2 ልጆች አሉኝ። ኦኬ አግብተህ ፈተህ ነው? ኦኬ ፈተህ ነው? እኔ ጋር አይደሉም፣ አያቶቻቸው ጋር ናቸው ያሉት። ኦኬ ስለዚህ አሁን ሚስት ስታገባ ታዳጊ አይደለም ታመጣቸዋለህ? ታዳጊ አይደለም የምፈልገው። እንዲህ አንገቴ ገመድ ይገባል። ልጆችን በእናትህ አንገቴ ገመድ ይገባል። አንበሳ አያመጣቸውም። ልጆቹ በእንጀራ እናት እንዲያድጉ አይፈልግም። ልጆቹን አያመጣቸውም። አይመለከትም ማለት ነው። የቀድሞ ልጆች አያቶቻቸው ጋር ነው የሚያድጉት። ጥሩ እንደው በህልም እንኳን አያያቸውም፣ እንኳን በአካል ነው የምልሽ። ልጆችን እናትያ ጋር አንገቴ ላይ በጣም ጥሩ። የማንም ያስተጋባው የዘካሪያስ በሚዩት ላርግለት። በጣም ጥሩ። እሺ ስለዚህ ኤልያስ አግብቷል፣ አልካደም፣ አግብቶ ፈቷል። የ2 ልጆች አባት ነው እና አሁን የሚፈልጋት ሚስቱን ለአሳዳጊነት ልጆቹ እንድታሳድግለት አይደለም፣ ለሚስትነት ነው። ካገባ በኋላ ልጆቹን አያመጣም። እንጀራ እናት ጋር ልጆቹን አያመጣም። ከአያቶቻቸው ጋር ነው የሚያድጉት ልጆቻቸው። ምንም የሚያነካካሽ ነገር የለም ማለት ነው። ለእኔ ዳሪ ኤልያስን የምትልጃለች ግን ነጃት ገብታለች። ቆይ ነጃት ቪዲዮ ታብራ። ነጃት ቪዲዮ አብሪ። ነጃት ቪዲዮ አብሪ። 1 2 3 አይ ቪዲዮ ካላበራሽ አንዴ ብሎ ነገር የለም። ዘካሪያስ ለሚዩት አታረግም? በጣም ያስተጋባል። ያንተ ግን መጀመሪያ መስፈርትህን ልውሰድ። ቆይ ዘካሪያስ አንተ ጥያቄን ሙሉ ማመልከቻዬን አስገብቻለሁ። አዎ ሚዩት አድርገህ ተቀመጥ። ማመልከቻ ከገብቷል። እሺ ሚዩት አድርጌያለሁ። ያው እየጠበቅኩ ነው። እሺ ሚዩት አድርገህ ጠብቅ። ዘካሪያስ ቪዲዮ ማጥፋት ሳይሆን ድምጽ ብቻ መዝጋት። ዘካሪያስ አቤት። ያው መስፈርት ልንገርሽ ብዬ ነው ማማዬ። እሺ ወንድሜ እንኳን ደህና መጣክ። እንኳን ደህና ቆየሽ ማሚ። እሺ የት ነው የምትኖረው? ኤኒዌይስ ያን መስፈርት የሚባል ነገር አይደለም፣ ግን ያው ለፕሪንሲፕሉ ዝም ብዬ ልንገርሽ ብዬ ነው። እኔ ኢትዮጵያ ነው ያለሁት። እሺ ያ ማግባት የምፈልገው ያን ያህል በእድሜ ዲፐንድ አልሆንም። ከለር ታይፕ እምነት አልመርጥም። ማለት ይሄ ትክክለኛ የሰው ቀለም ያለው ሰው ከሆነ እኔ ችግር የለብኝም።
ከየትኛውም ሀገር ቢሆን ስፔሻሊ ግን ከኢትዮጵያ ውጭ ቢሆን በጣም እፈልጋለሁ ማለት ነው። ኦኬ፣ አንተ ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጭ የምትኖር ሚስት ለምን ፈለክ? ያው አንዳንዴ ማለት አንቺ ያለፍሽባቸው መንገዶች ብዙ ፈታኝ እና በአንቺ ማለት ብቻ በአንቺ የተደረጉት ነገሮች ሌላ ሰው ላይ እንዳይሆኑም እንዳይደረጉም ለማድረግ እና ሪስፖንስ ለመስጠት ስትፈልጊ ያው አንቺ በቻልሽው መንገድ ዲጋውት የምታረጊው ወይም ደግሞ ሰርተሽ የምትለውጭባቸው መንገዶች ትፈልጊያለሽ እና እሱን ማድረግሽ አንደኛው ይሄ መንገድ ይከፍትልኛል ብዬ ስለማሰብ ብቻ ነው እንጂ ኤኒዌይስ ማንም በዚህ መንገድ እኔን ከዚህ ነገር ስላወጣኝ ምናምን የራሴን መስፈርት ለማሟላት የምፈልገውን ነገር ለማሳካት ብቻ አይደለም። ግን ይሄን ላደርገልኝ ሰው እኔ ያው ማለት ጧሪ ጠዋሪ እና ላይክ ፋሚሊ ሜምበር ብቻ መሆን ነው የምፈልገው። ማለት አብዛኛው ሰው ምን ይፈራል መሰለሽ? እንዲህ አድርጌ በወስደው እንዲህ አድርጌ በወስዳት ከሄደች በኋላ ትክደኛለች፣ እንዲህ ካለች በኋላ እንዲህ ይክደኛል ምናምን የሚል አይነት ፍራቻ ያድርባቸዋል። እና እኔ እሱን ነገር ግን በደንብ ነው የማስብበት። ማለት ችግሩ ላይ ስለቆምሽ ብቻ አይደለም የሆነ ነገር መፈለግ ያለብሽ፣ ግን ያን ያደረገልሽን ነገርም ተመልሰሽ ማሰብ የምትችይበትን መንገድ ሰፋ አድርጌ ማሰብ እፈልጋለሁ። እና እኔ የተማርኩበት መንገድ በጣም ፈታኝ ነበር። አሁን ክሊኒካል ፋርማሲስት ነኝ፣ ግን ስማር ያየኋቸው በጣም ብዙ ፈታኝ ነገሮች አሉና እነሱም ፈታኝ ነገሮች ግን እኔ ላይ የደረሱትን ልክ በእኔ መንገድ የሚያልፉ ብዙ ሰዎች ይኖራሉ እና ለእነሱ የሆነ ነገር መድረስ እፈልጋለሁ። እኔ እኮማ ችግር የለብኝም፣ በየትኛውም መንገድ እኮ መኖር ትቻለሽ። ማለት 10-5 በልተሽ ጠጥተሽ መኖር ትችላለሽ። ግን አንቺ ያለፍሽበትን መንገድ ለሰው መንገዱን ጠርገሽ ማለፍ፣ የተዘጋውን ከፍተሽ ማለፍ ግን ትልቅ ዊዝደምነት ነው ወይም ብልህነት ነው እና ለዛ ስለምፈልገው ይመስለኛል በጣም እንደዛ የምፈልገው እንጂ በዙሪያሽ ባጠገብሽ ምናምን እንደዚህ ወይም ይህን ያህል ፐብሊክ የሚያስደርግ ነገር ስለሆነ አይደለም በያምናለው ማለት ነው። እናም ከዛም አንጻር ደግሞ ያው እኔ ሰውን በሰውነቱ ብቻ ነው ጀጅ የማደርገው ወይም በቃ ትክክለኛ የሰው አቋም አለው ብዬ የማምነው ሰው በመሆኑ ብቻ እንጂ ሌላ መስፈርት የለኝም ማለት ትችያለሽ። ማለት እያንዳንዱ የሆነ ልዩነት ጋፕ ቢኖርሽም በመነጋገር ማመን ስለምችል ምንም ችግር የለብኝም እና ስፔሻሊ ከአውሮፓ፣ ከእስራኤል፣ ከአሜሪካ፣ ከካናዳ፣ ከጀርመን፣ ጣሊያን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ፣ ስዊዘርላንድ አይነት አካባቢዎች ቢሆኑ ላይ በጣም ነው የምፈልገው። ያን ያህል እድሜ ዲፔንድ አይደለም ባይዘው ደግሞ ኖርማል ምልሽ እኔ መስፈርት የለህም። እድሜዋ ምንም ይሁን መልኳ ምንም ይሁን ሃይማኖቷ ምንም ይሁን ብቻ አውሮፓ፣ አሜሪካ፣ እስራኤል ምናምን እነዚህ የጠቀስካቸውን አገሮች ላይ የምትኖር ከሆነ መሄድ ፈቃደኛ ነው? አዎ እኔ በጣም ፈቃደኛ ነኝ ማለት ነው። ግን እንዳልኩሽ ግን በጣም ትልቅ ግብ አለኝ። ለምሳሌ አሁን አንቺ ይሄን ነገር ከመጀመርሽ በፊት ብዙ ሰዎችን ሳትስፋይ የምታረጊበት በጣም ሰዎችን የመርዳት አንቺ የምታረጊያት ትንሽ ነገር ሰዎች ጥርሳቸውን ሲልጡ ማየት በእነሱ በጣም ተደሰች ነበር አይደል? እኔም አሁን ትልቁ የወደፊት ዓላማዬም እንደዛ አይነት ነገሮች ነው እና እነሱን ለማድረግ ደግሞ አይዞ የሚልሽ ሰው ያስፈልጋል። አይዞ ለመባል ደግሞ አንቺ የሆነ ቦታ ላይ መቆም አለብሽ እና እንደዛ ስለማስብ ነው። ግን አብዛኛው ምን እንደሆነ ታውቂያለሽ? ማለት ብዙውን ጊዜ እንደዚህ አይነት ነገሮችን እንደ መስፈርት እንደ የሆነ መንገድ አማራጭ አድርጎ የሚያያቸው ግን ከሀገር ለመውጣት ለምን አድርጎ ሊያስባቸው ይችላል። ግን አስቢው አሁን ኢትዮጵያ ላይ ብትሆኚ በየትኛውም መንገድ ራስሽን እንኳን ማሸነፍ ይከብድሻል እንኳን ለሌላ ሰው ልትደርሽ እና እሱንም ታሳቢ ስለማደርግ ነው እንደዛ የማደርገው እና ገባኝ። ወንድሜ ከይቅርታ ጋር አንተ የተማርክ ነክ ፋርማሲስት ነኝ ብለሃል እና አንዲት ሴት እንደዚህ እየተባለች እድሜዋ ምንም ይሁን መልኳ ምንም ይሁን ሃይማኖቷ ምንም ይሁን ብቻ እነዚህ ሀገራት ውስጥ የምትኖር ከሆነ አግብቻት ለመሄድ ፈቃደኛ ነኝ ስትል የትኛውም አምና አንተን አግብታ ልትወስድህ አትችልም። ቢካዝ ይሄ ሰው አላማው አንድና መውጣት ነው። ስለዚህ ይህንን ሰው አግብቼ ሄደው እዛ ከሄደ በኋላ ይከዳኛል ይተወኛል ብላ ነው የምታስበው አይደል? ኦልሬዲ በጣም አስታወቀ ለጥቅም እንደሆነ ገባክ? እንደዚህ በትዳር ለመጠቀም ከመሞከር ይልቅ አንድ ቪዲዮ ፋርማሲስት ነኝ ተምሬያለሁ፣ ግን ኢትዮጵያ ውስጥ ደህና ደሞዝ ላገኝ አልቻልኩም፣ በእውቀቴ ልክ ክፍያ ላልቻል፣ እባካችሁ አንዳችሁ እኔ ወገናችሁ ነኝ እርዱኝና ውሰዱኝና አዋጣችሁም ቢሆን ውሰዱኝና የተሻለ ሀገር ላይ ህይወቴን ልለውጥ ለዜጋዬም ልጥቀም። እኔ የተሻለ ቦታ ላይ ስደርስ ዜጋዬን ማገዝ እችላለሁ፣ መርዳት እችላለሁ ብሎ ህዝቡን ለማሳመን መሞከር አይሻልም? በትዳር መንገድ ከመሄድ ምን ይመስልሃል? ሚዩትህን አብራው፣ ሲያስተጋባ ሚዩት አድርጌሃለሁ። ኤልያስ ቪዲዮ አብራ፣ ካለበለዚያ ይነቅሉሃል ሞዴሬተሮች። ቪዲዮ አብራ፣ ቪዲዮ ግድ ነው።
ሚውቱን አብራው፣ ማይኩን ክፈተው። ሚውት አድርጌሃለሁ ሲያስተጋባ። ዘካሪያስ የማይኳን ምልክት ንካት። ልክ ነሽ። ቪዲዮን አብራ። አንቺ ያልሽው ነገርም ልክ ነው፣ ተቀባይነት አለው። ግን ለምን እንደዛ እንዳልኩ ታውቂያለሽ? ማለት ብዙውን ጊዜ አሁን እንደዚህ አይነት ነገሮችን ባመጣ እንደ ሀሳብ ደግሞ እንደዚህ አይነት ነገሮችን ፕሪፈር ባረግ አሁን በዚህ ሌብል ምንድን ነው ብለው የሚረዱሽ አሁን ብዙውን ጊዜ ሰዎቹ ያው ሰው ለሰው ደራሽ ነው ወይም ወገን ለወገን ደራሽ ነው በሚለውና ፕሪንሲፕል እየተገበሩ አፕላይ እያደረጉ ያደግንበት ማህበረሰብ በቃ ያስተማረንን ነገር እየተገበሩ ለመልካም ነገር የሚያውሉ ብዙ ነገሮች አሉ፣ ብዙ ሰዎች አሉና ደግሞ ከዛ በተቃራኒው ደግሞ አንዳንድ ሰዎች ደግሞ ለሌላ ፐርፐዝ የሚያውሉት ሰዎችም ስለሚበዙ ልክ ከልመና ያልተናነሰ ነው መስሎ የሚታየኝ ማለት ነው። እንደዛ ብታረጊ በሶሻልም ሰዎቹም አክሴፕት ሊያደርጉኝ አይችሉም ብዬ ስለማስብ በዛ ላይ ደግሞ እድሜም ዲፔንድ የማልሆንበት ነገር አንደኛ በመነጋገር በመግባባት ነገሮችን ማስተካከል ትችላለሽ። ሁለተኛ ደግሞ ያን ያህል ወንድ ልጅም ስለሆንኩኝ ያን ያህል ማተር አያደርገኝም ብዬ ስላሰብኩ ነው እንደዛ ያልኩት እንጂ ልክ ነሽ። ያው ሴት ልጅ በደንብ በእድሜዋ ብዙን ጊዜ ማተር እና አፌክት ያደርጋል። እሱን ነገርም ታሳቢ ማድረጉ መልካም ነው። እሺ እንደዛም ሆኖ እንደዚህም እውነቱን ተናግሮ ስቲል እፈልገዋለሁ እሱን ማግባት እፈልጋለሁ እምትይ ሴት ካለሽ እስራኤል፣ አውሮፓ፣ አሜሪካ እሱ የጠቀሳቸው ሀገራት ውስጥ የምትኖሪ እህት ካለሽ መድረኩ ክፍት ነው፣ እናስገባለን። እሺ ለኤልያስ እኔን እያለች ነው አንዲት እህት፣ አስገቧት ፕሊስ ሞዴሬተሮች። ስለዚህ እሱም ዘካሪያስ ምንም አይነት መስፈርት የለውም። ጽፍ ያለው የዘካሪያስን ምንም መስፈርት የለኝም፣ መስፈርቴ ብቻ አውሮፓ፣ አሜሪካ ትኑር፣ እስራኤል ምናምን ብዙ ሀገራት ነው የጠቀሰው። እነዛ ጽፎ ሁላ ያነበበን የመሰለኝ በቃሉ እንዴት ይሄ ሁሉ ሀገር እንደጠራ አላውቅም። እነዛን ሀገሮች የምትኖሪ ትዳር ፈላጊ ዘካሪያስን የምትፈልጊ እህት ካለሽ እኔ በይ እናስገባሽ እና ፎሎ ተደራርጋችሁ ትጨርሳላችሁ በውስጥ ማለት ነው። ሰክሰስፉል ከሆነ ሪሌሽንሺፓችሁ ቃል በገባሁት መሰረት እኔ ስፖንሰሮቼን በማናገር ሰርጋችሁን ስፖንሰር አደርጋለሁ ማለት ነው። እሺ ለኤልያስ እኔን ለኤልያስ ያለች ልጅ አለች። ፕሊስ ሞዴሬተሮች ባካችሁ ተጋገዙና አስገቧት። ኮመንት እንደሚበዛ አውቃለሁ። እሺ ለሰላም ከኔ ከሀቢባ ዶክተር ሀቢባ የኔ ባካፕ አካውንት ነው ጋይስ፣ ፎሎ አድርጉት። የኔ ባካፕ አካውንት ይሄ ቢዘጋ በዛ እንቀጥላለን። ምቀኞች ሪፖርት ምናምን ስለሚያደርጉ እናንተ ቆማችሁ እንድትቀሩ እንዳታገቡ የሚፈልጉ ምቀኞች ሪፖርት ስለሚያደርጉ ይሄ አካውንት ቢዘጋ በዛ እንቀጥላለን። አንድ ሲንግል አይኖርም። ምን እያለው አንድ ሲንግል ሁልሽም ታገቢያለሽ፣ ሁልሽም በደስታ ትኖሪያለሽ፣ ታጣጥሚያለሽ ህይወትን። ዶክተር ሀቢባን ፎሎ አድርጉ። ከዶክተር ሀቢባ በታች ያለችው ሰላም እህቴ መስፈርቷን ላንብብላችሁ። ኦኬ የሰላም መስፈርት እድሜ ከ30 እስከ 35 አዳምጡ ፕሊስ ወንዶች። ሰላም መስፈርቷ እድሜ ከ30 እስከ 35 መካከለኛ ቁመት ያለው የግል ስራ የሚሰራ ሆነ ኑሮውን በአውሮፓ ያደረገ ጸይም የሆነ ፕሮቴስታንት እምነት ተከታይ ወንድ ካለክ አለው በልና ገብተህ ሰላምን ውሰዳት። ቀጥሎ ኤልያስ ሙስሊም ትሁን ብቻ እድሜዋ ከ25 እስከ 30 የሆነ ኢትዮጵያ ውስጥ የምትኖር ጸባይ ያላት መልክ ቁመት ምናምን አላለም፣ ጸባይ ብቻ ይኑራት፣ እኔ ምንም ችግር የለብኝም ብሏል። ኤልያስ አግብቶ የፈታ የሁለት ልጆች አባት ነው፣ ግን ልጆቹ የሚኖሩት ሀያቶቻቸው ጋር ነው፣ አያመጣቸውም። ቴንኪዩ። ቀጥሎ የሂዊ መስፈርት እድሜው ከ30 እስከ 40 የሆነ ቁመቱ ሜትር ከ80 የሆነ እስከ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም በእምነቱ ኦርቶዶክስ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችም ቢኖሩት ችግር የለብኝም። ሜትር ከ84 ነኝ አለ። አትፈልግም ሜትር ከ84 በጣም ረዘም ካንተ። ይህን ሁሉ አሟልተ ቁመቱ ብቻ ነው ችግሩ ከሆነ አስተያየት ይደረግልሃል። እሺ የሀያት የት ሄደች? ቤተሰብ ሀያት ከባህሬን ሀያት በሌለችበት መስፈርቷ አይነበብም። መልሳ ስትመጣ ይነበብላታል የሀያት መስፈርት። ኦኬ የሰላምን መስፈርት ሰምታችኋል። የኤልያስን የሂዊን መስፈርት ሰምታችኋል። ዘካሪያስ ምንም መስፈርት የለውም። ሴት ብቻ ትሁን
አውሮፓ፣ አሜሪካ ምናምን እስራኤል ምናምን የተለያዩ ሀገራት ብቻ ትኑር። እድሜዋ አይዶም ዳዝን ማተር ብሏል። እድሜዋ መውለድ ያቆመችስ ብትሆን ቆይ ቅድም ደግሞ ሶፊያን ስትሉ ነበር። ሶፊያን ኦልሬዲ ለደረጀ አጋብቻታለሁ። እናንተ ግን ክፉ አትሆኑ። ደረጀ ላይ በጣም ብዙ ምቀኛ በዝቶበታል። ሶፊያ አግብታ ጣሊያን ልትወስደው ስለሆነ በጣም ክፉ ናችሁ። ሀበሻ እውነት ምቀኛ ናችሁ። ሶፊያ እንኳን የትዳር አጋር አገኘው ብላ ተደስታ እኔና መስግና ቪዲዮ ሰርታለች። አይታችኋላ ቪዲዮዋን። እናንተ ግን ደረጀንና ሶፊያን ለመለያየት ሌላ ሰው ሲመጣ እዚህ ጋር ዘካሪያስ ሲመጣ ሶፊያን ጥሪያት አላችሁ። ደረጀን ልታስቀምጡት ልታስበሉት አይደል? ኧረ ግን ክፋታችሁ። ሀበሻ እኮ ተኝቶ እኮ አያድርም እኮ። ኧረ በጣም ይገርምሃል አንተ ምቀኝነት። ኧረ ፈጣሪ ገና ለገና ከዱባይ አግብታ ጣሊያን ልትወስደው ነው ብለው ልትወስደው ነው። እኔ ዋስ ሆኜዋለሁ። ደረጀን ከሄደ በኋላ ታምኖላት ይኖራል፣ አይጠፋባትም። ትሞያ እሺ። የኛ ሰው በምቀኝነቱ እኮ ነው አሁን እዚህ ውስጥ የሚገባው እንጂ በሌላ እኮ አይደለም እኮ። በመልካም ስራው ቢሆን አሁን ብዙ ሰው አግብቶ ነበረ። ታዲያ በጣም በእውነት አትመቀኙ። በቃ ለአንዱ ሲሳካለት አሁን ለሂዊ አንዱ መጥቶ ከአሜሪካ ሲወስዳት እንዳትቀኑ፣ እንዳትመቀኙ። ለእናንተም ይመጣል። ለእናንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም። ያንቺ ከሆነ ያንቺ ነው በቃ ማንም አይበላውም። ይሞታል እንጂ ማንም አያገባውም። ያንቺ በእንደዛ ውስጥ ሂዊ ስትያት ደግሞ የሂዊ ከአሜሪካ ይመጣል ስትያት ቁልጭ አለች በሰላም። እሷ ከአሜሪካ ነው የምትፈልገው። ወይ አባቴ አትሰማክም። አንተ ኢትዮጵያ ነክ አትፈልግም። እሷ የሀገር ምርት ነው የሚሻለው። የሀገር ምርት ነው አሪፉ። እዚሁ ልጀነጅን ሂዊ ሊያሳምን ኤልያስ እሷ ከአሜሪካ ነው የምትፈልገው፣ ከኢትዮጵያ አትሰማም። አላማዋ አንድ ነው። ከአሜሪካ ነው ከአሜሪካ። ኧረ እኔም አልሰማም። አንተም ከኢትዮጵያ ነው የምትፈልገው አይደል? ጸቡም ምኑም የሚያምረው በሀገር ነው። ጸቡም እንደው ግልግሉም ድግሱም የሚያምረው በሀገር ነው። ሜሪዬ እኔ ውድ እንዴት ነሽ? ጠፍተሻል፣ በጣም ጠፍተሻል ሜሪዬ። እሺ ለኤልያስ ግቡ፣ ለኤልያስ ግን ኤልያስ ግን ይኸው አሁን እንዲህ ስትንቀሸቀሽ እያዩ ሂዊን ስታናገር በዚህ ጋር ሰላምን ለማናገር ስትሞክር ልክስክስ ነው ብለው አይፈልጉም ሴቶቹ። ተው አደብ ይዘህ ቁጭ በል እሺ። እኔ መቼ አወራሁኝ? ኖ ከሌላ ሴት ጋር ስታወራ አሁን ያሰበችክ ሴት ካለች ይኸውልህ፣ አሁን እዚህ ጋር መስፈርትክን የምታሟላ አንተን ያሰበች ሴት ካለች ከሌላ ሴት ጋር እዚሁ ስታወራ እዚሁ አይኔ እያየ ካወራ አስቢው ኳላይ ደግሞ ብላ ነው የምታስበው። ገባክ? ሴቶች ቀላል እንዳይመስሉ አላልኩም እኮ እንደ ሀሳብ አለ ነገሩ። እውነትሽን ነው። የዛሬ ሰው ከምቀኝነት ባሻገር በጣም ሄለን አንቺ አትሆኝም። እሱ ሙስሊም ነው የሚፈልገው ኤልያስ፣ ሙስሊም የሆነች እሺ እኔ ብላችሁ ጻፉ። መዲና የምትባል ልጅ እየጻፈች ነው። ኢንቫይት ኤልያስ ዱባይ ነኝ። አንዲት ልጅ በጣም ወድጄ ካለው ግን ዱባይ ነኝ እያለች ነው። ኧረ እኔ ከሀገር ስወጣ እንደው በጣም መንገዱ ከባድ ነው። እንደው አንቺ ይሆናል ካልሽ እንጂ በሀገሬ ምርት ቢሆን ስሜቴ ነው። አቋም ይኑርካ። ሰላም አለይኩም። አቋም ካይቀር ሀገሬ ላይ ቪዲዮ አብሪ ሀገር አልወጣም። ዋሊያ በይኝ ከሀገሬ አልወጣም። ከሀገሬ አልወጣም። ኤልያስ አዎ ሀያ ቪዲዮ እንደገባችሁ ቪዲዮ አብሩ። እንደገባችሁ ቪዲዮ ካላበራችሁ ሞዴሬተሮች 5 ቆጥረው ያስወጧችኋል። እንደገባችሁ ቪዲዮ አብሩ። ያው እኔ እያሉ ነው 10 ምናምን ሰዎች ኢንቫይት ኔትወርክ ነው ሀቡ። እሺ ነይ ግቢ። ኔትወርክ ከሆነ ይሄው አንድ ሰው ኢንቫይት ተደርጓል። ቤተሰብ ታፕ ኮፒ ሊንክ እያደረጋችሁ ታፕ ኮፒ ሊንክ ታፕ ሜምበር እየሆናችሁ ሜምበር ሁኑ። ሰብስክራይብ አድርጉ። ሜምበር ሁኑ። በሀገር ማን ጋ ነው? ሚዩት ያላረጋችሁ ካላችሁ ሚዩት አድርጉ። ሰላም እና ኤልያስ ሚዩት አድርጉ። ይሄ ሁሉ
ሰው እኔ እያለ ነው ቤት። እኔ ምንድነው ግራ ገባኝ። ከሞዴሬተሮች ነው የኔ ሞዴሬተሮች ጥይት ናቸው፣ ፈጣን ናቸው። ኔትወርካችሁ ነው ምንድነው ችግሩ? ኮመንት ላይ አስገብኝ ሀቡ ይላሉ። ይሄ ሁሉ ሰው እኔ ብሎ ይጽፋል። ግን ምንድን የሚገባው? ዝም ብላችሁ ኢንቫይት አድርጉ ያለ ማቋረጥ። የተሳካለት ይግባ። ሞዴሬተሮች እኔ የሚሉትን እንዳለ ኢንቫይት አድርጓቸው። የተሳካለት ይግባ። ኔትወርኩ የሰራለት እኔ በመንቀል እረዳችኋለሁ። እዚህ ጋር እንደገቡ ቪዲዮ ካላበሩ እኔ እነቅልላችኋለሁ። እኔንም ዳሪኝ። አሁንም እንትን ነው ከነሱ ውስጥ አንድ መስፈርቱን የሚያሟላ ሰው ነው የሚገባው። ወይ የሰላምን መስፈርት፣ ወይ የኤልያስን፣ ወይ የሂዊን፣ ወይ የዘካሪያስን። ዘካሪያስ እንኳን ምንም መስፈርት የለውም። ምንም ሴት ብቻ ትሁን አውሮፓ ወይ ብቻ ትኑር ብሏል። አረብ ሀገር አይመችክም? አረብ ሀገርማ ህይወትን ለመለወጥ አይመችማ አይደል? አይ ዘካሪያስ በጣም ግልጽነትክ ተመችቶኛል። እማዬ ትሙት ህይወቴን ለመለወጥ አለ። እንደ ሶፊያ አይነት ሰው ታገኘውናል። እየሰራ አይደለም እንትናቸው። ቆይ ኑራ ነው የሚለው። ይኸው ኢንቫይት እኮ እያደረጉ ነው። ስክሪን ላይ ያሳየኛል። ሞዴሬተሮች ግን ኔትወርካቸው ነው መሰለኝ። ግን እምወድሽ አንድ ነገር ልጠይቅሽ። ቪዲዮ አብሪ። ጠይቀኝ ወንድሜ፣ ቪዲዮ አብሪ። ኑሮ ዘካሪያስ ያለው አይዲያ እንደው ግን አሁን ለሌላ አሁን እዛ ጋር ለምትጠይቂያቸው ሰዎች አይከብድም? አይከብድም። ለምን መሰለክ? አንዳንዴ ሳያገቡ ያረጁ ብቻቸውን በቤት ውስጥ ፊልም ማየት ብቻቸውን መብላት ያስጠላቸው የተለያየ ሀገር የሚኖሩ ሰዎች አሉ። እንደዛ አይነት ሰው ካለች በቃ ለፈጣሪ እሱ ደግሞ ገና ወጣት ነው ብዬ ነው ዝም ተቃደለ ለፈጣሪ ብዬ ልጽደቅበት። በቃ ከፈጣሪ ያገኘዋለሁ። ይሄ ሰው ወጥቶ ህይወቱን ይለውጥ። ከፈጣሪ ያገኘዋለሁ። አብሮኝ እንኳን ባይኖር ብላ እንደ እርዳታ የምትጸድቅበት ሴት ከተገኘች እንደ እርዳታ ልትጸድቅበት። ኢቭን ላገባው ራሱ አልፈልግም በቃ ዝም ብዬ ልርዳው የምትል ከተገኘችለት ለዘካሪያስ ይኸው በፊት ለፊቱ ነው የምናገረው። ለምን እሱም መጥቶ በግልጽ ነው የተናገረው። ፋርማሲስት ነኝ ተምሬያለሁ፣ ግን አግብታ የምትወስደኝ እድሜዋ መልኳ ዳዝማተር ብሏል። ስለዚህ አንድ ደግሞ የዓለም ጥግ ላይ አንዲት ደግሞ መልካም መስራት የፈለገች በቃ ባይሆኑ ይሄ ሰው ቢክደኝ እንኳን ከመጣ በኋላ ወይ ደግሞ በቃ በባልነት ሳይሆን በቃ ዝም ብዬ ልጽናቅበት ከፈጣሪ ጽድቅ ላገኝ ብላ አንዷ ልትወስደው ትችላለች። ባልነቱንም ሳትፈልገው ማለት ነው። እንደ እርዳታ ልትረዳው ትችላለች። አይታወቅም የፈጣሪ ነገር። ለምን እሱ አልዋሸም። ሀሳብ ነው ጥያቄውን ያነሳው። እንደገና እሱ አልዋሸም፣ እውነቱን የተናገረው። ሁለተኛ ነገር ግን እታመንላታለሁ ምናምን ያለውን ነገር እኔ አልተቀበልኩም እሱን ነገር። ይካዝ ወጣት ነው። አንዲት እድሜዋ የገፋ ሴት ብትወስደው እድሜ ልኩን እሷ እስክትሞት እሷን ሲያገለግል አይኖርም ስለወሰደችው ብቻ። አይ ዶንት ቢሊቭ ዳት አይሆንም። የምትጸድቅብክ ካገኘክ ኢንሻአላህ። እሺ ኑሮ እንዴት ነሽ? ሰላም ሀብዬ። ይሰማል? አዎ ይሰማል። ማሪ ለራስሽ ምን ነው የገባሽው ወይስ? ሀብዬ ይቻላል? አዎ ይቻላል። መስፈርትሽ ዳርኝ ሀብዬ። እሺ እድሜ ያንቺን አይደለም የምትፈልጊውን ባል እድሜው ከስንት? ኦኬ ከ32 እስከ 36። እሺ እድሜው ከ32 እስከ 36። እሺ ስራው ማለት እንትን ቢሆን ወይ እስራኤል ወይ ኢሮፕ ቢሆን አብይ በቃ የራሱ የግል ስራ ቢኖረው ሰርቶ ኑሮ አውሮፓ የግል ስራ ያለው። እሺ ቁመት እኔ ትንሽ ረዘም ስለምር ረዘም ያለ ሰው ሜትር ከ80 ነው አይደል? ረጅም ለወንድ ሜትር ከ80 ጋር ረጅም ነው። አንቺ ሜትር ከስንት ትሆኛለሽ? ከአንቺ መብለጥ አለ 60። እንደዛ ከሆነ ሜትር ከ80 አሪፍ ነው፣ እንደ ሂዊ ባል ማለት ነው። እሺ ሃይማኖቱ ፕሮቴስታንት። እሺ ስራ ከለሩስ ጸይም፣ ቀይ፣ ጥቁር እንዳንቺ። አንቺ ምን ቤተሰብ እሷ ምንድን ነው የምትባለው? ቀይ። አንቺ ጸይም ነሽ። ጸይም ይባላል። እሺ ያገባ ማለት አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? ያለ አግብቶ ማያቅ
ያለ አግብቶ ማያውቅ አግብቶ የፈታ ቢሆን አትፈልጊም ማለት ልጅ ያለው አግብቶ የፈታ ቢሆን ችግር የለውም። ግን ልጅ ካለው ችግር አለ። ልጅ ካለው አትፈልጊም። ልጅ የሌለው ኦኬ። እስራኤል ወይም አውሮፓ የሚኖር እድሜው ከ32 እስከ 36 የሆነ የግል ስራ ያለው ቁመቱ ሜትር ከ80 የሆነ ፕሮቴስታንት እምነት ተከታይ የሆነ ጸይም አግብቶ የፈታ ቢሆን ችግር የለብኝም፣ ግን ልጅ እንዳይኖረው። ይህን መስፈርት የምታሟላ ካለክ ለኑሮ ናግባ። ልብስሽ ሽንጉርጉር ስለሆነ እኔ በትልቁ ሆናለሁ። እኔ አለው ካለ ኮመንቱ እንዲታየኝ። እሺ አለው የምትሉ ካላችሁ ንገሩኝ። ዶክተር ሀቢባን አወርድላችሁና በዛ ቦታ ላይ ትገባላችሁ። አለው የምትሉ ለነገሩ ባለ 9 ማድረግ ይቻላል። ገዝቱ የኔን ሁለተኛ አካውንት ፎሎ አድርጉት። ቤተሰብ ባካፕ አካውንቴን ፎሎ አድርጉት። ዶክተር ሀቢባ ሚላውን ባካፕ አካውንት ፎሎ አድርጉት። ለአደጋ ጊዜ ለምንድን ነው ልጅ ማትወዱ? የሰው ልጅ እንዴት ያሳድጉ? አያሳዝኑም? የሰው ልጅ ማሳደግ እኔም በሆን በሱ ቦታ ማሳደግ አይደለም። ይኸው ሞድሽ አንድ ነገር ልንገርሽ። እሺ ምድር ላይ እንደ ሀሳብ ለመስጠት ነው። ያው ጥያቄ ምንም እንትን ኮሜንትም አይደለም። የሰው ልጅ ለመውለድ ጠንቋይ ጋር የሚሄዳለ፣ ከሀገር ውጭ የሆነ ነገር ማህፀን እንትን ለመታየት የሚሄዳለ፣ ቪዲዮ ልገባ ነው ቦታ የሚዞር እኮ አለ ሰው። ልጅ ራሱን ችሎ እኮ ትልቅ ጸጋ ነው። እንዴት እኔ በሽንት ያፍራል? ልጅ ያለው ሰው እኮ ማለት ነው። አንድ ነገር ልንገርሽ፣ ልጅ ያለው ሰው ራሱን ችሎ ትልቅ ጸጋ ነው። መውለድ ትልቅ ነገር ነው። ትክክል፣ መውለድ ትልቅ ነገር ነው። ግን ለአንተ ነው አልወለድም። እሷ ባልወለደችው ምንም ነገር ባልወለደችበት የሰው ልጅ ማሳደግ እንዴ? ለምን እንደዛ ነገርሽ? አንዳንዴ የሰው ልጅ ታሳድግ እንኳን አይደለም፣ ግን ትልቅ ፕሮፖዛል ሊሆን አይገባውም ነው። ይኸው አሁን እኔ ልትረጅኝ የፈለኩት ከምን አንግል መሰለሽ? እንዴ ሰው ልጅ ነው። አንዳንድ ባሎች ይኸውልህ፣ አንዳንድ ባሎች ልጆቻቸው አሁን አንተ አሁን ቤተሰቦቻቸው ጋር ታስቀምጣለህ። ልንገርህ፣ አንተ ቤተሰቦችህ ጋር ነው የሚያድጉት። እኔ የምፈልገው ሚስት እንጂ ልጆቼን የምታሳድግ አይደለም ብለሃል። ትክክል ነህ። አንዳንድ ወንድ ግን ካገባ በኋላ ልጆቹ ያመጣል። እንድትነካብኝም አልፈልግም። አዎ አንዳንድ ወንድ ግን ያመጣል አብሮ ያኖራል። እሱ ይኸው ምን አይነት ነገር አለ መሰለሽ? ትልቁ ነገር አንድ ሰው ስወጂው፣ እኔ አንቺን ስወድሽ ከዚህ በፊት የነበረው ላይፍሽ እኮ አይመለከተኝም። ሰው እኮ ኑሮት መውለድ አልችል ብሎ እኮ የማደጎ ልጅ ከበረንዳ ላይ አንስቶ እኮ ያሳድጋል። እሱማ ትክክል ነው። ትክክል አይደል እንዴ? የማያውቀውን ሰው እኮ ያሳድጋል። እንኳን አንቺ ወደሹና አቅፈሽ የምተኝውን ሰውዬ ልጅ ሰው እኮ የሆነ ከማደጎ ላይ ዘካሪያስ ማሳደጊያ ላይ ዘካሪያስ ያንተ ሚውት ሲበራ ያስተጋባል። እኔ አሁን በሌላ አመለካከት አይደለም ሀሳቡን ያነሳሁት። አሁን ገባኝ። ልጅ መኖሩ የሰው ልጅ ሊጠላ አይገባውም። የሰው ልጅ የሰውን ያልከው ትክክል ነህ ኤልያስ። ከወደዱ ከነ ምናምኑ ያልከው ትክክል ነህ። እኔ ከወደድኩት እሱን ከነ ልጆቹ ልወደው ይገባል። ትክክል ነህ። ምን መሰለሽ፣ እኔ እና አንቺ አሁን ተጋብተን እየኖርን መውለድ ካልቻል አንዳንዴ የሆነ ሀብት ምናምን ይኖርሽና በፊልምም እኮ የምናየው ነገር አለ እኮ። የሰው ልጅ እኮ 2-3 ልጅ እኮ ከማደጎ ቤት ከህፃናት ማሳደጊያ ቤት እኮ አንስቶ እኮ የማያውቀውን ልጅ በምንም በመልክም በምንም እንኳን አብረሽው አቅፈሽው የተኛሽውን ሰውዬ ልጅ ማለት ነው። ያ አይደለም ትልቁ ነገር። ብቻ የሰው ልጅ እኔ ያው እንደየሰው አመለካከት ነው። እኔ ነገር አንድ ነገር ልበል። እሷ ደግሞ ከምን አንጻር ይሄን እንዳለች ይቅርታ፣ እንደ ሀሳብ ነው ያወራሁት እና አንቺን ለመናገርም ኮሜንት ለመስጠትም አይደለም። አይ ለምን መሰለህ፣ አንዳንድ ጊዜ አንተ ልጅ የለህም። ልጅ ከሌለ የልጅን እንትን አታውቀውም። ሲኖርህ ነው የምታውቀው። እሱ እኮ ልጅ አለው፣ የሁለት ልጆች አባ። አይ እኔ ለምሳሌ ነው አንቺ ስለሌለሽ። ኦኬ። እኔ ስለሌለኝ ያ ሰው አለው። ስሜቱን ማለት እኩል ልናስኬደው አንችልም። ሀቡ ማለት ይከብዳል። ሳይኖርሽ የምትገቢና ኑሮሽ የሆነ የሚሰማሽ ስሜት አለ። እሱ ለልጁ የሚንሰፈሰፍ ስሜት እኔ ላይኖረኝ ይችላል። ችግር አይፈጥርም? አብዬ ይፈጥራል። ትክክል። ያን ላለመፍጠር ነው ሀሳቡ። ትክክል ነሽ። እኩል አይደለም ህመሙ። ግን እንደ ሀሳብ ደረጃ ምን አይነት ነገር አለ መሰለሽ፣ አንዳንዴ እዚህ ምድር ላይ ሰው ደብቆሽ የሆነ ነገር በኋላ ላይ ከሚያመጣ ማለት ነው። አንዳንዴ ወንዶች እኮ የሚደብቁት እኮ ለዛ ነው ታውቃለህ። አንዳንዴ ወንዶች ልጅ እንዳላቸው የሚደብቁት
ይሄ ምን አይነት ነገር አለ መሰለሽ? አሁን ከሰው ባህሪ ሰውን አሁን ሚስት ለማግኘት ስትፈልጊ ምን አይነት ነገር አለ መሰለሽ? ልጅ እኮ ወንጀል አይደለም፣ ኃጢአት አይደለም፣ ወይ የባንክ ዕዳ አይደለም እንዴ? ሰው ልጅ ለመውለድ አይደለም ችግር የለውም። በቃ የማይፈልገው ቦታ ላይ የሚሄደው ካለውም ችግር የለውም። ልጅ ያለውም ይሁን ችግር የለውም። አይ በእንዲህ ማቋምሽ ናት። እኔ ስላልኩሽ አይደለም። ኖ አይደለም። የሆነ ለምን መሰለሽ? ጥላቻ አይደለም። በቃ እኔ አሁን በምን መሰለሽ እንደዛ ያልኩብሽ ምክንያት አንድ የሰው ልጅ አንቺንም አሁን የሆነ ሰው ኖርማል ትዳር ፈላጊ ሆኖ አንቺን ሊፈልግሽ ይችላል አይደለ? እዚህ ጋር ግን አንቺነትሽ ነው። የወደደሽ ሰው ደግሞ ማለት ነው እጅሽ ቆራጣ ቢሆን እስከነ እጅሽ ቆራጣ ነው ሊወድሽ የሚችለው። ነገርኩሽ እኮ ትልቁ ነገር ያን ሰውዬ ተሸክመሽ እኮ ልኖሪ ነው የምትገቢው ትዳር ውስጥ አይደለም የሱን ልጅ። ገባኝ ኤልያስ። ማንም ሰው የፈለገውን መብት አለው። በቃ ተዋታ ተጫነታ። አስተያየት ስትሰጥ እሷ እየመሰላት ያለው ለእሷ ስለሆነ አየህ፣ ሀሳቧን ቀየረች። ምን አለች? ልጅም ቢኖረው ይሁን ኖ አቋምሽ ነው ህይወትሽ ምርጥ። ጥላቻ አታድርጉት ማለት ነው። ኖ አይደለም፣ ጥላቻ አይደለም። ማንስ ቢያደርገው ምን አገባሽ ማሪ? ምርጫሽ ነው፣ ህይወትሽ ነው። ዝም በይ እናቴ። እሺ ቤዛ እንኳን ደህና መጣሽ እህቴ። እንዴት ናችሁ? አለን ማሬ። ምንድን ነው መስፈርትሽ የኔ ውድ? ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሁን? አይ እኔ ለእንትና ነበር የገባው። ለኤልያስ ነው አይደለም፣ ለዘካሪያስ። ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩት። ዘካሪያስና አባቴና አፍሮ ነበረ ምስኪን። ይኸው ፈጣሪ እንደ መልአክ ላከልክ፣ ልታድንክ መጣች። ና ካለክበት ችግር ልታወጣክ። በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ፣ መልኳ፣ ምንም ችግሩ የለብኝም። ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለሁት። በቃ ጠርቷል። ፖላንድ ስም ዝርዝር፣ የሀገር ዝርዝር እኔማ ጽፎ ይገነብር ለመሰለኝ ብዙ ሀገር ነው የጠራው። ኧረ በማየሙን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴት አል ዘካሪያስ ውይ እንደው ተባረኪ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ እስካለሽ። አሜን እናቴ ተሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል አባቴ። ከሌለክ ኔትወርክ ራሱ አይጠጋም። እና ዘካሪያስ እሱም ፈጣሪን ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፈረም፣ መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስን ፈልጋችሁ ጥሩት ቤተሰብ። ይኸው አስገድኝ። ዋን ሰከንድ ኮመንት አግዙኝ ቤተሰብ፣ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ። ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ ቁጣሪ። በቃ ዘካሪያስ በአማርኛ ነው ፋሚሊ። የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰለም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። መጥቷል፣ አሁን መጥቷል። ወይኔ የሰው ደስታ እኔ በጣም ያስደስተኛል ቤተሰብ። በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድሜ። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰልክ። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገርክ ያው ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለህ። ደስ ብሎኛል። አይ ላስመስል ብለም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አልችልም። በጣም ብዙ ፈታኝ ነገሮችን አሉ። አንዴ በልተሽ 7 ዓመት የማትኖርበት ምክንያት ነው።
ቆይ እንዴ ማሪ ሆላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላአካት መላክ ናት። ዱባይ ናት። እንግዲህ ያው ማለት ሁላችንም እዚህ እችን ዓለም ወይም እችን ህይወት ጥለናት ስለምናልፍ ግን ወንድሜ ለእሷ ደግሞ በጣም ተሰላበቃ ዱባይ ናት። ኧረ አይደለሁም ነበርኩኝ እንጂ አይደለም ሀቡዬ ዱባይ ነበረች። አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 ዓመት ነበርኩኝ። የዛሬ 3 ዓመት ዱባይ ነበረች። አሁን ላይ ፖላንድ ናት። ምን ሆናችሁ ነው? አትመቀኙ እንጂ እሺ ወንድሜ። ፖላንድ ያለችው ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ሰው ፖላንድ ነው። ችግር የለውም ብቻ ዋናው ነገር እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ ፖላንድ ብለሃል ቅድም አላ ወይ ፖላንድ ከመጨረሻው ሁለተኛ ነበር ፖላንድ ያልኩሽ ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ካሉ ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽና አስታውሳለሁ። ለዛ ነው በጣም ጥሩ ያው ማለት እንኳን እኔ ሀገሮችን ወስኛቸው አይደለም። እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማማ። እንኳን ደስ አለህ በድጋሚ እንኳን አብሮ ደስ አለን ማማዬ። አመሰግናለሁ። እንኳን አብሮ ደስ አለን። ቤዛ እሺ ፎሎ አድርጋት። ቤዛን ሰማያዊ የለበሰችው ናት ልታድንክ የመጣችው መልአክ። ፎሎ አድርጋት። ቤዛን ፎሎ አድርጋት። እሺ ችግር የለም አድርጋት እያየውክ። አዎ ቤዛንቺን ፎሎ አድርጊው ዘካሪያስ። ቤዛንቺን ፎሎ ኦኬ። ከዛ ትጻጻፋላችሁ በውስጥ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየሀገሩ ቃል ገብተውልኛል። ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ እሺ ሀቡዬ እሺ። ፈጣሪ ያሳምረው ያሳካው እስከመጨረሻው። ፍቅራችሁ ይስመር። አሜን አሜን። በጣም እናመሰግናለን። ግን ያው ፎሎ እያደረገልኝ አይደለም እኔ ለምን እሷ ፎሎ አድርጋለች ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ፎሎ አድርጋለሁ። ይኸው እሷ አድርጋለች። ቤዛ ትጽፍላለች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸው። አንተ ከዚህ በኋላ የቤዛ ነክ አልፈልግም በል። በቃ አግኝቻለሁ በል። እሺ ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር መጀመሪያ አካባቢ በጣም አስቸጋሪ ነው። ልቤ ወረደ። እራበኝ። ዘካሪያስ ሌሎች ሴቶች መጥተው በውስጥ ቢያወሩክ ሊያበላሹብ ካውቀው ቢያወሩክ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል አመሰግናለሁ አልፈልግም በላቸው። እሺ ቤዛ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው። መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው። እሺ እሺ ወደሽ እናመሰግናለን። እኔ እናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ። ይሄንን ወንድማችንን በመርዳትሽ ለሱ በመድረስሽ። መስዬ ዋዩ ሪሙቭ ሄር እያመሰገንኳት ነበር አልጨረስኩም ነበር። እሺ ተረኛ አሁን ከባዱ ለዘካሪያስ ነበረ። ለዘካሪያስ አግኝተናል ተመስገን። አሁን ወደ ኤልያስ እንሄዳለን። ኤልያስ ግን እኮ ሌዲስ ፈርስት። የሰላምን ላንብብላችሁ። የሰላም መስፈርት ሂዊ መጀመሪያ ሰላም ከዛ ሂዊ አነብላችኋለሁ። የሰላም መስፈርት እድሜው ከ30 እስከ 35 የሆነ መካከለኛ ቁመት ያለው የግል ስራ የሚሰራ ተቀጣሪ ያልሆነ አውሮፓ የሚኖር ጸይም የሆነ ፕሮቴስታንት እምነት ተከታይ የሆነ ባል ነው የምትፈልገው። እባክህ ይህንን የምታሟላ ወንድ ካለክ እኔ በል ሞዴሬተሮች ይስቡሃል። እሺ የሂዊ ቀዩዋ የእሷ መስፈርቷ እድሜው ከ30 እስከ 40 የሆነ ከ40 እንዳይበልጥ ቁመቱ ከሜትር ከ80 እንዳያልፍ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ
አግብቶ የፈታም ቢሆን ልጆችን ቢኖሩት እኔ ችግር የለብኝም ብላለች ሂዊ። ኦኬ ሶ የኤልያስ መስፈርት ሌዲስ ፈርስት ብዬ ነው የኑሮ ሶሪ። ከዛን ኤልያስ መጨረሻ ወንድ ስለሆነ ሴት ሌዲስ ኦልዌይስ ፈርስት። እሺ የኑሮ መስፈርት ኑሮ እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር በአውሮፓና በአሜሪካ ተለክፈዋል። ኢትዮጵያ ያሉት ማን ያግባቸው? ይኸው ኤልያስ ኢትዮጵያ ነው የሚኖረው። እሺ እድሜው ከ30 የኑሮን ነው ማነባው። አሁን እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር የግል ስራ የሚሰራ ቁመቱ ሜትር ከ80 ያላለፈ ፕሮቴስታንት እምነት ተከታይ የሆነ ጸይም ያገባ አግብቶ የፈታ ቢሆን ችግር የለብኝም ግን ልጅ እንዳይኖረው ብላለች። ይሄ የኑሮ መስፈርት ነው። እናመሰግናለን። የኤልያስ መስፈርት እድሜዋ ከ25 እስከ 30 የሆነ ሙስሊም የሆነች ሀገር ቤት ውስጥ የምትኖር ጸባይ ያላት መልክ አላለም፣ ቁመት አላለም፣ ሞያ አላለም፣ ምንም አላለም። ሴት ሆና እድሜዋ ከ25 እስከ 30 ኢትዮጵያ ውስጥ የምትኖር ሙስሊም የሆነች ጸባይ ብቻ ይኖራት ነው ያለው። ስለዚህ ይቺ መስፈርት አትባልም መቼም። እቺን የምታሟይ ካለሽ እኔ በይ ለኤልያስ እናስገባቸዋለን። ሞዴሬተሮች ያነበብኩትን መስፈርቶች የምታሟሉ ብቻ አሁን ለራሳችሁ ጉዳይ እንዳትገቡ። መጀመሪያ የእነሱን እንጨርስ፣ ከዛ እናንተ ከዛ አዲስ ሰዎች አፕላይ ታደርጋላችሁ፣ ማመልከቻ ታስገባላችሁ። ግን የዘላለም መገኘቱ ደስ ብሎኛል በጣም የዘካሪያስ እኔ በጣም የዘካሪያስ ልጄን ያህል ነው ደስ ያለኝ። ልጄን የወለድኩት ልጄን የዳርኩ ያህል ነው የተደሰትኩት። በጣም አሳዝኖኝ ነበረ ማለት አዶን ነው። በጣም ከባድ ነው። በእንደዚህ አይነት ሁኔታ ላይ ያገኛል ብዬ አላሰብኩም ነበር፣ ግን አይ ፊል ሶ ሃፒ። እንትና ፈጣሪ እኮ ደስ የሚለው ነገር እውራ ሙራ የሚቀልብ ጌታ አይደል ያለን። ምን ብያለሁ እኔ ቅድም? አሁን እንደዚህ ተናግሮ እንኳን እድሉን ላያጣ ስለሚችል ይቀመጣል። ፈጣሪ እንደ መልአክ ላከለት ቤዛ እድሉ ነው። ታዲያ ከመልክ እድል ያምራል ሲባል አልሰማችሁም? ዋናው መልክ አይደለም እድል ነው። ቤተሰብ እድል ነው። ብዙ ጊዜ እኛ ፉንጋ ሴቶች የምናገባው በጣም ቆንጆ ወንድ ነው። አሁን የኔን ባል አይታችሁታል? ጉበቱን፣ ግርማ ሞገሱ አይታችሁታል አይደል? ታዲያ ዋናው እድል ነው፣ መልክ አይደለም። እናንተ መልክ ይመስላችኋል። ዝም ብላችሁ መልካችሁን አሳምራችሁ ይኸው ስንቶቻችሁ ቆማችሁ ቀራችሁ። ሀቢባ አንዴ ላውራሽ፣ አንዴ ላውራሽ። አዎ ሰላም እያውሪ ነው። ኮሜንት ላይ እንዲህ እያሉ ነው፣ አውሮፓ የግል ስራ ከባድ ነው እያሉ ነው። ዝም ብሎ ማለት ነው። እውነት ነው። የግል ስራ ሳይሆን ሀቡዬ የሚሰራ ሰው ማለት በራሱ ማለት የስራ ሰው የሚሰራ ሰው የግል ስራ የሚለው ይቅርባችሁና ስራ ብቻ ይኑረው። ለምን እንትን አይቀጠርም? ከፈለገ ሌዚ ያልሆነ ሀቡዬ በቃ በቃ ስራ ብቻ ይኑረው። የግል ስራ የሚለውን አስወግዱ እንዴ! አውሮፓ ላይ የግል ስራ ከባድ። የግል ስራ ማለት እኮ የሬስቶራንት ባለቤት የሆነ ነገር የራሱ የሆነ ቢዝነስ ያለው ማለት ነው። አብዛኛው አበሻ ደግሞ አውሮፓ፣ አሜሪካ ተቀጥሮ ነው እንጂ የሚሰራው የግል ቢዝነስ ከባድ ነው። ሰነፍ ያልሆነ የሚሰራ እየጮሁ ነው እንደዛ እያሉ ማለት ነው። ስራ ብቻ ይሁን። የግል ስራ በአውሮፓ ምድር ኬት ያመጣል? በዚህ በተወደደ ኑሮ ኬት አምጥቶ ሬስቶራንት ይከፍታል ወይ የሆነ ነገር ይከፍታል? ሳህንም ካጠበ ዋናው አጥቦ ብቻ ደሞዝ ይኑረው። ለምን ዘበኛ አይሆንም እኮ ሞራል ያለው ብቻ ደሞዝ ይኑረው። አንቺን ማስተዳደር ይቻል ታጽት አይደል? ቤተሰብ እውነት ነው። ምንም ስህተት የለውም። ይሁን ስራው ብቻ ያስተዳድር። አንቺ ከገባሽ በኋላ የምንለውጪውን ነገር ነው ማሰብ። ያ ትክክል 100% አብሮ ለሁለት ነው ትግያስ ስለሚያሰንፍ እኮ ነው የሚሰራ ሰው። የማይሰራ ሰው ያሰንፋል። ስራ የሚወድ ሰው ትክክል ነሽ። ስራ ብቻ ይውደድ። ስራ ወዳድ ከሆነ ምንም ነገር ቢሆን ታድጋላችሁ፣ ተያይዛላችሁ። እንደገና ደግሞ ተጋግዘሽ ያላመጣሽውን ነገር ከአንድ ሰው ሳፖርት ብቻ ጠብቀሽ እኮ አይሆንም። እኔ ስለምሰራ ነው መስራት ስለምወድ። ሄሎ ዌልካም ሆም ሃው አር ዩ ማሚ? I'm good. How was your day? Why are you wearing holiday dress? Why I'm wearing holiday dress? There is ምን ልበላት በእናታችሁ? አይ there is something someone getting married. Wedding. Yes. ምን ልበል ታዲያ? ለምንድን ነው የበዓል ቀሚስ የለበሽው? የሆሊዴይ ቀሚስ ለምን ለበሽ ዛሬ? ሆሊዴይ አይደለም ወይ? በዓል አይደለም አለች ልጄ። እጣ ይወጣል። እጣ ሊደርሰኝ ነው። ህልም አይቻለሁ። እንዴት ልበላት? ቤተሰብ እሺ፣ ግቡ፣ አስገቡ፣ ቤተሰብ አስገቡ። ሞዴሬተሮች ፕሊስ ኢንቫይት አድርጉ።
ቴንክ ዩ ማሬ። ታርጌቴን ለምን አትመቱልኝም? ፋሚሊ ምንድነው እስካሁን ድረስ 8000 ምናምን ህዝብ ቁጭ ብላችሁ ታርጌቴን አትመቱትም? ታርጌቱን ምቱት፣ ታርጌቱን ምቱት ፋሚሊ። ሌትስ ጎ ታርጌቱን ምቱት። ታርጌቱን ቼክ አድርጉት። ታርጌት ሃሎ ጎረምሳዬ መጣ ከትምህርት ቤት። ሃሎ ሃይ Why? What did she do? I will talk to her. Let's go. Family. This is grocery? No, mommy, this is not grocery. Okay. The grocery book is with Hannah. Hannah, put Vaseline on there. Thank you. ቤዛ ሀቢባ የሆነ ነገር እየጻፈች ነው። ቤዛ ያው ነው ቤዛ። ወይ ቤዛ ሀንዬ እኔ እናት ክበሪልኝ። ሌሎች ኮሜንት ይሮጣል። ምን አለች? ዘካሪያስ ማን ፎሎ ተደራረጋችሁ አይደል? በቃ በውስጥ ጨርሱ። ሌላ ሰው ልዳርበት እንዴ? እናንተን አገናኘው አይደል? ጨርሱ። እናንተ ፎሎ ተደራርጋችሁ ሄዳችሁ በውስጥ ደግሞ ጨርሱ። ከዛ መጨረሻ ላይ እኔ ጋር ትመጣላችሁ ለድግሱ ለስፖንሰሩ። ኦኬ እሺ። አሁን ለኤልያስ ግቡ። ኤልያስ ኢትዮጵያ ውስጥ በመኖሩ ነው ሚስት ያጣው። የታላችሁ ሰው አግብቶ አውሮፓ አሜሪካ መሄድ ነው የሚፈልገው እንዳለ መስፈርታቸው አውሮፓ አሜሪካ። ሞዴሬተሮች ኢንቫይት አድርጉ። እኔም ላግዛችሁ እንዴ። ልጅ ቆንጆዬ ናት። እሺ አንድ ሰው ስብ ያለው አንድ ሴት ነው የምፈልገው። ቆይ ኤልያስን ድሬ ላባረው። ይታል አይወጣበው የሚባል ሰው ሙስሊም ነው የሚፈልገው። ኢንቫይት አድርጊ። ምን አለው? ስራ አለው። ምን አለው እያለች ነው አንዷ። ከመስማማቴ በፊት ምን አለው? ስራ አለው ያስተዳድርሻል። ሌላ ምን ትፈልጊያለሽ? ሴቱ እኮ አሁን ምን አለው ብሎ ነው የሚገባው። እሺ ሌትስ ጎ። ኢንቫይት አድርጉ ሞዴሬተሮች። ኢንቫይት እኔ እያሉ ነው። ለኤልያስ እኔ እያሉ ነው። ኢንቫይት አድርጉት። ለሰላምን ወንድ ለሰላም ለሂዊ ለኑሮ ግቡ። ወንዶች 3 ወንዶች ግቡ። መስፈርታቸውን የምታሟሉ አንብቤላቸዋል። እኔ የሚሉትን ኢንቫይት አድርጉ ፕሊስ ሞዴሬተሮች። እስከዛ እናንተ እስከሚገቡ ድረስ እናንተ እንትኑን እየሞላችሁልኝ ታርጌቱን ሙሉልኝ። ታርጌቱ ኤክስፓየርድ እንዳያደርግ ታርጌቱን ሜምበር ሁኑ። እንደዚህ ታርጌቱን ሙሉልኝ። ሌትስ ጎ። ይኸው 60 ሰው ወደ እያለ ነው። ኢንቫይት ስታደርጉ አይታየኝም ስክሪን ላይ። ሞዴሬተሮች የት ናችሁ? አሁን ሶፊ የሆነ ሰው ኢንቫይት አደረገች። አንድ ሰው ገብቷል። እሺ እንደገባችሁ ቪዲዮ አብሩ። እኔም ላግዛቸው ኢንቫይት ማድረግ። አይ 385 ምናምን ፎሎ እንትን ቪዲዮ ማብራት ስለማትችሉ ኢንቫይት አላደረጋችሁ። ፎሎአችሁን እያየሁ ነው ኢንቫይት ማድረጋችሁ። 1000 ያላለፋችሁ ቪዲዮ ማብራት ስለማትችሉ አልስባችሁ። ዳኒ ማግባት ፈልገህ ነው? አላገባህም እንዴ እስካሁን? ዳኒና ከሶስታቸው ለአንዳቸው ዳኒ የማንን መስፈርት እንደሚያሟላ ሲገባ ያለው። እንዴት ነሽ አቡዬ? ሰላም ዳኒ ቪዲዮ አብራ። መጀመሪያ በቪዲዮ ነው የምናወራው። እሺ አይ በቪዲዮ ነው የማወራው። እሱማ ግን እንዴት ነሽ ለማለት ነው። እንዴት ነህ ዳኒ? ደህና ነሽ አቡዬ? ሰላም ነው። ደህና ነሽ? እግዚአብሔር ይመስገን። እኔ ደግሞ ከሶስታቸው የአንዳቸውን መስፈርት የምታሟላ መስሎኝ ነበረ። አይ ልጆችሽን ደህና ናቸው ወይ? ቆይ ሀሳብ አለኝ። ሀሳብ ስላለኝ ነው። አንደኛ እዚህ ቤት እኔ ያው በሽምግልና የምቀመጥልሽ ሰው ነኝ። ችግር የለውም። እሱ እናወራለን። ግን ምን አለ መሰለሽ አሁን እንደዚህ ስትስቢ ለእያንዳንዱ ቁጥር ትሰጪና እንዳይምታታብሽ እከሌ ይሄ ቁጥር አላት ይሄ እከሌን የምትፈልግ የከሌን ቁጥር ጻፍ ካልሽ ምናልባት እንትኑ ሊቀልልሽ ይችላል። ቁጥር ከሰጠሻቸው ለሚገቡት ሰዎች እከሌን የምትፈልጉ ይሄን ቁጥር እሱ ጋር ጽፊና በወረቀት ያ ነገር በጣም ሲምፕል ነው የሚሆንልሽ። ያለዛ ለከሌ ይሄ ሀሳብ አለኝ። ስም ኮድ ልስጣቸው። ቁጥር ሰጥቼ
እከሌን ያልክ ኮድ ቁጥር ጻፍ ልለው። በቃ አዎ፣ የስ በጣም ጥሩ። እና እሱ አማራጭ አለው። እንደገና ስልክሽን ለምንድን ነው በውስጥ ማጽፊልኝ? ስልክሽን ጻፊልኝ። አንዳንድ ጉዳዮች ሲኖሩ እኮ ላገኝሽ አልችልም። እንደዚህ በግድ ነው የምገባው። እሺ አንተ ላክልኝ ለሞዴሬተሮቼ ያንተን ቁጥር። እኔ ኢንቦክሴ ዝግ ነው። ለሞዴሬተሮች ለመስዬ ወይ ለቤትዬ ወይ ለሶፊዬ ከሶስት አንዳቸው ላክልኝና እነሱ ይልኩልኛል። እሺ በውስጥ እንትን ይበሉኝና በውስጥ እንትን ይበሉኝ። ችግር የለም። መልካም እና አለሁልሽ፣ ከጎንሽ አለሁልሽ። ችግር የለም። እሺ ኑርልኝ። እና ደግሞ ለእኔ ደግሞ ተለቅ ያለች እንግሊዝ ሀገር ካለች ደግሞ ችግር የለብኝም። የራሴ ስራ አለኝ፣ ሙያ አለኝ፣ የራሴ ሙያ አለኝ። ምንድን ነው ሙያክ ዳኒ? ሙያክ ምንድን ነው? ሙያዬ ብረታ ብረት፣ በር መስኮት እሰራለሁ፣ ኤሌክትሪክ እሰራለሁ። ኦኬ። እና ባለን አቅም እንንቀሳቀሳለን። እሺ እድሜዋ ከስንት እስከ ስንት የሆነ? እድሜያው እንደኔው ነው። ችግር የለውም። ከ40 በላይ ለሴት እኮ ማለት መውለድ አታስብም ከሷ? ያው አይ በቃ ምን ችግር የለውም። እሱማ ጥሩ ነበር። ከ35 እስከ ከ35 በላይ ችግር የለውም። እሺ ከ35 እስከ 40 እድሜዋ ከ35 እስከ 45 የሆነች። እሺ ሃይማኖቷስ? እምነቷ ኦርቶዶክስ ነው። ኦርቶዶክስ የሆነች ኦርቶዶክስ በእንግሊዝ የምትኖር እንግሊዝ በቃ እንግሊዝ። እሺ በራሴ እየሞከርኩ ቀይ መልኳ አይ ቀለም ምናምን የለም፣ አይሰራም። ችግር የለውም። በጣም ጥሩ። እሺ ቁመትም ችግር የለውም። ውፍረቷስ? ወፍራም ቀጭን? ያው እሱም ችግር እኔ ማንኛውም መስፈርት የለውም። በቃ እድሜዋ ብቻ እድሜ ከ35 እስከ 40 የሆንሽ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ ካለሽ ለዳኒ የሆነ ሰው ስም እየጻፋችሁ ነው። ስነ ስርዓት ያዙ። እሷ አግብታለች፣ ድል ባለ ሰርግ በቅርቡ አግብታለች። ስነ ስርዓት ያዙ። ያላገባ ነው የተባለው እና እንደዛ ነው። አይ የሆነ ስም እየጻፉ ነበር ኮመንት ላይ። ስም አትጻፉ። እሷ ድል ባለ ሰርግ በቅርቡ አግብታለች። እንግሊዝ ሀገር ኢትዮጵያ ገብታ ነው እንደውም ሰርጓን ድል አድርጋ የደገሰችው። ስለዚህ ባሏን ፈታ ነው የምታገባው። ያላገባሽ እድሜሽ ከ35 እስከ 45 የሆነ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ እህቴ ካለሽ አለው በይ። እንግሊዝ ነው ያለው እሱ ጀርመን ሌላ ስም አትጻፉ። ስለዚህ ምንድነው አውዬ ነች ደግሞ ውጭ የምትወስደኝ በእሷ ስፖንሰር ስለሆነ እንዳትጨነቁ 100% እንዳትጨነቁ። ትክክል። ለዛ ያብቃን እንጂ እሷ ነች ስፖንሰሪ። ችግር የለብኝም። ዳኒ ወንድሜ በቃ ለዳኒ